ኪዳነ ምህረት አይዞሽ ነይ ችግር የለውም ነይ እሺ የዛሬ የእይታ ሾው እንግዳዬ ሰው አይደለችም አሃ አንቺስ እንደረዳሹ ስኮን አንቺን ይፈጠረሽ ያታይዚ እንዴ ቃቂ ሚዲያ እዝናው ያነስ ዝነኛ ናት ተውሎ ይከፋታል ተውሎም ትስቃለች እሷ ባለችበት ጥርስ አይከደንም ምን ያረጋል ለዚህ ጫጫዘድኔ ምንድነው ዊ ቢታይ እንጂ ስንት አመትሽ ነው እድሜሽ አልናገር ዲያስፖራ ሆኜ እድሜን ተናገር ብታስጠልፊኝ ነው ምንም እንኳን ለሀገራችን እንግዳ ብትሆንም ባህሉን አኗኗሩን ተላምዳ 4 አመታትን አስቆጥራለች ካናዳ ነበር እንኖረው እንግዲህ ዲያስፖራ ነሻ ቀላል አርጋችሁ እሺ አወኩሽ ናኩሽ አይጣቅለን ታዲያ አሁን በእሷ አጠራር ጌታዬ ትለዋለች እኔ ምልሽ ለምንድን ነው የኔ ጌታ የምትዩ ቆይ ማለት ያላችሁ ግንኙነት ምንድነው የሆነ ሰው ግራ ይገባዋል ያው እሱ ሰው ነው አንገቱ ስሬደሽ ሽቅ ስቲ ምናም ሰዎች ግራ ይገባቸዋል እሰይ በአገራችን የዚህ ፈጠራ ሙያ የመጀመሪያ የሆነው ወጣት ካሌብንና ቃቂን እዚህ እይታ ስቱዲዮ ጋብዘናቸዋል ከጥቂት አመታት በፊት ተማሪ ያለው ብዙ ራሴ ላይ እርምጃ ልወስድ ነበር ላይክ ተስፋ የቆረጥኩባቸው ታይሞች ነበሩ የእውነትና ያ ኦቨርዶዝ ወስጄ ነው በቃ አዲስ ነገር እዚህ ቦታ የመጣውበት ሪዝን አለኝ ብዬ ስለማስብ ከዛ ማደግ እፈልጋለሁ ብዙ ጊዜ አለሽ እንዴ የተለየ ተሰጠው ምናምን አለሽ እንዴ የተለየ ይሄ ያሳይን ዛሬ you know what you know ጨረስኩ አዝናኝ ቁም ነገር የቃቂንም ተሰጥኦ ለመጀመሪያ ጊዜ የምታዩት ይሆናል የትም እንዳትሄዱ እኔ ራሄል ነኝ ይህ ደግሞ እይታ ቲቪ ነው እስከ ፍጻሜው ድረስ አብራችሁን ቆዩ በጣም ወደዋለሁ እኔም በጣም ወድሻለሁ እስኪ ሳነኝ አራድቂም ሳነኝ ታፍረድኛል አላፍርብሽ እንግዲህ ሚዲያ ሳነኝ አስደሳች ዜና ለቤት ፈላጊዎች በሙሉ በገበያ ማዕከሏ መገናኛ ለመኖር ቢሉ ለኢንቨስትመንት እጅግ ተመራጭ ቤትና ሱቅ ከ300,000 ብር ቅድመ ክፍያ ጀምሮ እየሸጥን ነው ስቱዲዮ ሙሉ ዋጋ 2,191,000 ብር ቅድመ ክፍያ 220,000 ብር ባለ 1 መኝታ 4,207,000 ብር ቅድመ ክፍያ 420,000 ብር ባለ 2 መኝታ 6,629,000 ብር ቅድመ ክፍያ 630,000 ብር ሆኖ ምንም አይነት የዶላርና የዋጋ ጭማሪ አናደርግም ቅድመ ክፍያውን አስበልጠው ለሚከፍሉ ከ10 እስከ 20% ተጨማሪ ቅናሽ እናደርጋለን እንዲሁም ለሱቅ ፈላጊዎች በ3 ወር ብቻ የሚረከቡት በ1.3 ሚሊዮን ብር ቅድመ ክፍያ እንካችሁ ብለናል ለበለጠ መረጃ በ0999 217300 አሁኑን ይደውሉ አይ ችግር የለም አንቺ ቅደም ቃቂ ሁሉ ቦታ አንተ ቅደም አንቺ ቅደም አንባባል ኮረጀን ነው ይመስለው አንቺ ቅደም እሺ ካልክ ደሞ ትስማለች እና እሺ እንጀም ኡፍ ጨረሽ እንደኔ እኔ ራሱ ፊትሽን ነው የከበደኝ ለምን ተስቀልሽ ትንሽ ከረበ በኋላ ሲሪየስ ቃቂ እሺ እንዳስቂ ኦኬ እንጀምር እሺ እንኳን ደህና መጣሽ እንኳን ደህና ቆየሽ አስታውቂኝ እስቲ ዛሬ ከቦዲ ጋርድ ጋር ነው የመጣሽ ብቻሽን አይደለም አንቺ ነበር የጋበዝኩት እና ሰይናሳኛለኩ አይደለ ቃቂ ዘንደል እሺ መጀመሪያ ካንቺ ጋር ልተዋወቃ ያ እሺ ማን ትባያለሽ ወይል እንግዲህ ስኔ ቃቂ ነው ኦኬ እሺ አሁን ደግሞ እሱን አስታውቂ አንቺ ንገሪኝ ማን ይባላል እኔ ዘንደል ስለንስ እሺ ያው እንግዲህ እሱ ማለት ካሌድ ነው ያው አስተናሪ ነው እኔ ነኝ ሳያረክት ዋው ደስ ትላላችሁ ጥምረታችሁ ያ እንዴት አንል እኔ ነኝ መሰለች ቃንጫ ጠገው ቅጭ
ቁጭዬ የኔ ጌታ ለምንድን ነው ግን ቃቂ ሁሌ የኔ ጌታ የምትይው? ያው እንግዲህ ወንድ ስለሆነ ደስ ይለኛል። ትወጅለታለሽ እንዴ? በጣም ጥሩ። እሺ ወደ አንተ ልምጣ። እሺ እንኳን ደህና መጣ። እንኳን ደህና ቆያችሁኝ። እሺ ራስን አስታውቅልኝ። ስሜ ካሌብ ይባላል። አትሽኮረን። እሺ ቃቂ ሲሪየስ አሁን እያወራ አይደለ? ቃቂ እኮ አትገልፍጥ። እሺ ስሜ ካሌብ ይባላል። የተወለድኩትኝ ድሬዳዋ ነው። አዲስ አበባ ጥቂት ጊዜ ቆይቻለሁ፣ ጥቂት አመታት። አሁን አስተማሪ ነኝ። በአርት አስተምራለሁ። አርት ማለት ስፔሲፊክሊ ማለት ስዕል፣ ያ በስዕልና በቅርጻ ቅርጽ ምናምን ነው የተመረኩት። ተፈሪ መኮንን ትምህርት ቤት፣ ያው በዛ በአርት ውስጥ ትምህርት ቤት ላይ አስተምራለሁ። በጣም አሪፍ። የታ ቤተሰቦች ዛሬ ምን በጣም በቃ የሆነ ለየት ብሎባቸው ግራ ገብቷቸዋል። ማንን የጋበዛችሁ? አይዞሽ ሶሪ እሺ ችግር የለም። እና ምንድን ነው ማንን የጋበዛችሁ ብሎ ግር ሊላቸው ይችላል። ያው ቃቂ ሰው አይደለችም። አይ ሰው እንኳን አይደለችም፣ ግን ላይክ እንደ ሰው ታወራለች። አዎ። እና ሰዎች ግራ ሊገባቸው ይችላል። ምንድን ነው ይላሉና አንተ ራስን አስታውቀኛል፣ ቃቂም ራስሽን አስታውቀሽኛል። ግን አሁን እጅህ ላይ ነው ያደረካትና ምንድን ነው አሁን ይሄ ሁለታችሁ ሙያው ወይ ደግሞ ስሙ ምን ይባላል? አሁን እሷ እያወራችሁበት ያለው መንገድ ቬንትሮሊኪዝም አርት ነው። ቬንትሮሊኪዝም አርት ዓለም ላይ በጣም በቁጥር ናቸው ያሉት። ኢትዮጵያ ውስጥ ደግሞ የመጀመሪያው ነኝ በዚህ ስራ ውስጥ። ማለት ብዙ ጊዜ እያየሁ ያደኩትኝ እነ ቼሪ ፀሐይ መማር ትወዳለች ምናምንና ኢቭን አግኝቻቸው አውቃለሁ። ላይክ በሰው እነሱ ጋር እንዴት እንደሚሰራ ምናምን ያሉ ኢንፎርሜሽኖች ደርሰውኝ ያውቃሉና እንዴት እንደጀመሩ እነ ፀሐይ መማር ትወዳለችንም አይቼ አውቃለሁ ምናምን። ግን ሌሎቹ ለየት የሚያደርጋት ቃቂ ወይ ደግሞ ይሄ አርት ለየት የሚያደርገው የሌሎቹ ላይክ ተደብቀው የሚሰሩት ስራ ነው። ይሄ ላይክ ኦብቪየስሊ የሚታወቅ ነገር ነውና ይሄኛው ግን ሁለት ሰው ሆነሽ በአንድ ጭንቅላት ውስጥ እያሰብሽ እንደማውራት ማለት ነው። ለምሳሌ ላይክ እኔ እዚህ ጋር ራሴን እያስረዳውሽኝ ላይክ እሷ ምን ማድረግ እንዳለባት እያዘዝኳትም ጭምር ነው። ሶ የሁለት አይነት ካራክተር መጫወት መቻል ማለት ነው። ይህን ጌታ ምን ነው ቃላቶች ይገላሉ። እኔ የምልሽ ወይ ስለ ቬንትሮሊኪዝም መፈጠር ምን ሀሳብ አለሽ? ማለት እዚህ ሙያ ላይ ወይም እዚህ ፈጠራ ላይ አንቺን ለመምጣትሽ እሱ ነው ዋናው መንገድ ብዬ አስባለሁ። ያ ጥያቄ ግን አልገባኝ። እሺ ምን ተሰማሽ በዚህ ፈጠራ በዚህ ሙያ? ኤል እንግዲህ ፌነስ ሆንኩኝ። ያው ደስ ይላል። ከኔን አልፎ ይሄንን መርዳት ቻልኩ። አሃ አንቺሽ እንደረዳሽው እሱ እኮ ነው አንቺን የፈጠረሽ። ያታ እዚህ እንዴ ቃቂ ሚዲያ እዝናው ያነስ ሚዲያ ላይ አቅርባ ነው እና አንቺ ነሽ የረዳሽን እና ምን አስበሽ ነው እኮ እሱ እኮ ነው አንቺን የፈጠረሽ አይደለ? እኔ መጀመሪያ ሌላ ቦታ ነበርኩ ነው እንዴ? እና ስለዚህ አንቺም የራስሽ የሆነ ባክግራውንድ ታሪክ አለሽ ማለት ነው? በጣም እንጂ ወይ በጣም ይቅርታ። እንደውም ስለዚህ አንቺን ላስቀድምሽና ስላንቺ አውርተን ከዛ ወደ ቃላ ብንሄድ አይደለ? እሺ ያስከፈተሽ ወይ በጣም ይቅርታ። በቃ ይቅርታ እኔ ረድቼ ነው። አዎ እሺ ያው ይቅርታ እና እሺ በቃ ዙሪና እመንላት። አዎ እሷ በጣም እየረዳች ነው። በእሷ ምክንያት ቆሜ ያለው እንግዲህ በጣም ብዙ ሰዎች ጋር የመድረስ አክሰስ አግኝቻለሁ ምናምን እና ቃቂ ቴንክ ዩ። እሺ ጎሽ ቂም አትይዥም ደግሞ ምን ያደርጋል በዚህ ጫጫ እድሜ ያንቺ እድሜያችሁ ነው።
ስትስቂ ግን ደስ ትያለሽ። አትገልፍጥ። እኔ ለምንድን ነው የምትቆጩ የምትቆጣጠሪው እንደዚህ? ሳቁ ስለሚያምር ፎቶ ላይ ሌላ ነገር እንዳያሰሩበት ነው። እሺ በዚህ ልክ ነው የምትጠነቀቂላት ማለት ነው። ያ እሺ አሁን ስላንቺ አመጣጥ እናውራ። ማነሽ? ወይም አሁን ልክ ቃላብ ስለራሱ ቅድም ከድሬዳዋ ነው የመጣው ብሎ እንደነገረኝ፣ አንቺ ደግሞ ስለራስሽ ንገሪ። ወይል እንግዲህ እኔ መጀመሪያ የዛሬ 4 ዓመት ውጭ ሀገር ነበር እንኖረው። ያው አይዞሽ አይዞሽ ምንድን ነው? ዊ ታይ እንጂ ያው ለሰው አንልጠኝ ነው። ሶሪ እሺ ቃቂ ታይ እንጂ ሶሪ ቃቂ። እኔ ጌታ አንዳንድ እንትኖችን አስተምራት። ይሄ ስርዓት ነው የሚባለው ማለት እንደዚህ ሰው ፊት ምናምን። አይ ቀስ ያለ ትማሪያለሽ አይደል? ያ ሶሪ የይታ ፋሚሊያች። እሺ ቀጥይ። እና ካናዳ ነበር እንኖረው። እንግዲህ ዲያስፖራ ነሻ? ቀላል አድርጋችሁ። እሺ አወኩሽ ናኩሽ አይጠቅልም። እሺ እና ከካናዳ ከመጣ በኋላ 4 ዓመት ሆነኛል። ያ እንግዲህ አፌን አማርኛ ስለነደኝ በደንብ ፐርፌክት ነው የምታወሪው አማርኛ እና ቅኔ ሁሉ ዘርፋለሁ። ዋው በጣም ደስ ይላል። እና ኢትዮጵያ እንዴት አየሻት? 4 ዓመት ቆይታሽ? ዋው ኢትዮጵያን አላየኋትም። ምን ነው ከቤት ወጥቼ አላውቅም። አያስወጣሽም ከቤት? ያው በቅስ ያው እንግዲህ ውጭ ስወጣ ሰዎች እንደ ልጅ ነው የሚያዩኝ እና ይደድረኛል። እንዴ ልጅ አይደለሽ እንዴ ታዲያ? ኧረ ስንት ዓመትሽ ነው? እድሜሽ? አልናገር ዲያስፖራ ሆኜ እድሜን ተናገር ብታስጠልፊኝ ነው። ቀልጅ አላወቀች። እሺ እድሜሽን ትደብቂያለሽ ገና ካሁኑ? ያንቺን ነገር ይነጀነሪያ። አይ የኔማ አሁን ምን አስፈላጊ አይደለም። 21 ዓመት ነው። ብዙ ኢትዮጵያኖች 21 ብለውሻል? አያልፉም ከ21 ደፋር ናቸው። እሺ ስለዚህ ብዙ ከቤት ምናምን ስለማትወጪ አካባቢዎችን የኢትዮጵያን ሀገሮች አላየሽም ማለት ነው? ያ ፍላጎቱ አለሽ እንዴ? በጣም ራእያችን ምንድን ነው? እኔና ቃቂ ቱር ማድረግ ፕላን አለን አዘ ፊውቸር። ያው ቃቂ በጣም አሁን ቫይራል እየወጣች ያለች ናት። ያ እና በዚህ ውስጥ ላይክ የተለያዩ ቦታዎች ላይ ሞር እይታዎችን እያገኘች ነው በሶሻል ሚዲያ በቴሌቪዥኖች ምናምን ላይ እና ይሄ ደግሞ ሞር ሀገራችንን ማስተዋወቅ የምንችልበት አሁን ውጭው ሀገር ኢትዮጵያ ውስጥ እንደሌለ ነው የሚያስቡት። ስለዚህ በዚህ ጋር ተያይዞ የተለያዩ ሆቴሎች የተለያዩ ሀገር ላይ የሚገነቡ ገጽታዎችን የማሳየት ሀሳብ አለን እና አይ ቢሊቭ ይሄ ነገር ደግሞ እንደሚሳካልን እናምናለን። ቃቂና እኔ ሆነን በጣም ቱር በማድረግ የምንሰራቸው ብዙ ስራዎች አሉ ዘ ፊውቸር ገና ስንገናኝ ነው ያቀርነው። የስ እንዴት ነው ከካሌብ ጋር ስትታወቂ? ካሌብ ስታገኙ እንዴት ነበረ? ችጋራ እንደዛ ይባልም ሰው ይሰማዋል ብለሽ ነው ናለቴ? አይ አንቺ ደግና ቀልድም እኮ አይ እንዳይደብረው ብዬ ነው። እና ይሄ ያ እንግዲህ ስንገናኝ እንደ ማንኛውም ኢትዮጵያዊ ቸግሮት ነበር። ከዛ እያለ ጥሩ ነው፣ ደስ ይላል ባህሪው። እኔ ተመችቶኛል። ተመችቶሻል? እኔ የምልሽ ለምንድን ነው የኔ ጌታ የምትይው? ቆይ ማለት ያላችሁ ግንኙነት ምንድን ነው? የሆነ ሰው ግራ ይገባዋል። ያው እሱ ሰው ነው፣ አንቺ በፈጠራ የተገኘሽ ነሽ እና እንዴት ነው የኔ ጌታ ስትይው አንዳንዴ ቃላት አጠቃቀሞችሽ አንገቱ ስር ሄደሽ ውሽቅ ስትይ ምናምን ሰዎች ግራ ይገባቸዋል። እሰይ አይ በትክክል መልሽ እና ቀንታው ነው። አይ ኖ በትክክል መልሽ። እኔ ቃቂ ጓደኛ አለሽ ማለት ፍቅር ነው? አይ እና ካዲያ ዛሬ የምጠይቅሽን በሙሉ መልሰሽ ነው የምጠይቂኝ።
ኢትስ ችግር የለውም ግን ያው ወደንድ እንድንልስልሽ ነው እኮ አለሽ አዎ ኦኬ አይታቻው ሌላ ነገር አታስቢ ወይ ያረ እኔ አላስብም ኦኬ የኔ ጌታ እንለው ጌታ ማለት አስተዳዳሪ የላይ ሁሉ ወታ ቀዳኒ ማለት በቃ ኦኬ እኔ ካሌን ባላገኘው ኖሮ ኢትዮጵያ ውስጥ ይህን ያህል ተጽዕኖ ፈጥራለሁ ብዬ አላስብም ነበር ዛት ሆይ የኔ ጌታ እንለው እንጂ ሌላ ነገር አስበሽ አይደለም እንዴት ሆነ በጣም ወደዋለሁ እኔም በጣም ወድሻለሁ እስኪ ሳነኝ ያራቂ ሳነኝ ታፍረድኛል አላፍርብሽም ግን ሚዲያ ሳነኝ እሺ ከዚህ በፊት ኢንተርቪው አድርገሽ ታውቂያለሽ? ያ አንዴ ታይ እንጂ yes እና እንዴት ነው እስቲ ነይ ተብለሽ የክብር እንግዳ ሆነሽ ስትጠሪ ስሜቱ እንዴት ነው? ደስ ሲል እስካሁን ድረስ ያው ስን ነው እንጂ ያን ያህል ነገር ግን ደስ ይላል። ሰዎች አክብረው ሲጠሩሽ ምን አንን ያለው ስሜት በጣም ደስ ይላል። ካናዳ ያለሽ ኢንተርቪው አድርገሽ ታውቂያለሽ? ና ሳይሽ እኛ ኢትዮጵያኖች እንግዳ ተቀባይ አክባሪ ነን። ያ በጣም ጥሩ ናቸው ግን አታወሉን እንጂ ምግብ ኧረ እንደውም እኮ በጣም እናበላለን። ኢንተርቪው ስትጠሩ ምግብ አታወሉ በደረቁ ነው እንታነቀስ እውነቴን ነው ይሄን ነው ፈራድኝ ካቂ የሚባል ነገር ምረኝ እና እውነቴን ነው የሚባል ነገር ምረኝ ዋሽ አልዋሽሽም ግን የሚባል ነገር ምረጭ ያው እንዲያ ሰው ሲያይሽ እሺ ይሆና እኔ የምለው ግልጽ ነሽ ከካሌብ ጋር ያለሽ ግንኙነት አሁን እንደዚህ ሰው ፊት ምናምን እሱ አሁን ተይ ይሄ ሚስጥር ነው ይወራ ምናምን ሲልሽ ፊት ለፊት ነው የምናገረው ዝም በል ምናምን ታያለሽ ግልጽነትና ትንሽ ቁጡነት ባህሪ ያለሽ ልበል ያው ከድኔ ነጭ ነው ትልቅ ነሽ እንዴ ታይ እሺ ሲንግል ነው ሆነ ያስከፋል ብቸኛ ስለሆነ እንዴል እንዴ ላውራ እንጂ ከካሌብ ጋር የተወሰነ ሁለታችሁ ማለት ላይ ጠራኋችሁ እንግዳ አሪያቅ ያው ብዙ ጊዜ ብቻዋን ስለሆነች የላትም ጓደኛ ምናምንና በቃ ይሄ እንደዚህ የምትግባባው ምናምን ስለሌለ ቃቂ አይ ችግር አውሪ አይ አንቺም እሱም አብራችሁ አውሩ ማለቴ ነው እሺ አይክፋሽ ቶሎ አትቆጫቶይ እሺ ይቅርታ ያው ብዙ ጊዜ የምታወራው የእሱ አይነት ታይፕ ስለሌላት ከኔ ጋር ነው በቃ ሁሉ ነገር ልክ ህፃን ልጅ አባቱን መምታት እንደሚችል ማዘዝ እንደሚችል ግዛልኝ አድርግልኝ ከዛ እምቢ ሲሉት በለቅሶ ምናምን እንደሚገልጹት ላይክ ዛት በቃ እኔና እሷ ባል ያለው ቅርርብ ያን ያለው ነፃነት እና በሷ በኩል ፈለገችውን ትለኛለች ይሄ ንጹህ ጓደኛ አለ አይደል ልክ እንደዛ ነው በቃ እኔና እሷ መሀል ያለው አድርጌ ቢውልድ ያረኩት ማለት ነው ስለዚህ አንተም እኮ ይሄ አይደብርህም ማለት ነው እሷ ጋር ነህ ሁሌም አይደብርም የሚለው ቃል እንኳን ይሄ ሰዋዊ የሆነውን ስሜት ላይክ ይሆን አያጠፋብኝም ድብርትህም በሷ እንትን ትላለህ ማለት ነው ይመስላል እንጂ ብዙ ጊዜ እንዳውም እኔ ረጅሙን ጊዜ የማሳልፈው ከሷ ውጪ ባለው እንትኔ ነው ምክንያቱም ላይክ ሰዎች ከኔ ጋር በሚኖራቸው የደስታ ቅርርባችን ውስጥ በሚፈጠሩ ያን ሞመንቶች ናቸው እሷን ሲዛት ማወጣው እንጂ አሁን እሷን ሳያት እኔ ላይክ እሷን ሳያት ያን ያህል የምደሰት ሰው አይደለም አንተ ማለቴ ነው እንደዛ አይደለም አለቀለ በቃ አይ ነው እንደዛ ሳይሆን እሷን ላስረዳሽ ካቂ ኦኬ ተናገር ማለት ለምሳሌ በሷ ሳይሆን እኔ በሷ በኩል አውጥቼ ሰዎች ላይ በሚያሳዩት ሪአክሽን መዝናናት መደሰት ውስጥ ነው እኔ የምደሰተው እንጂ ሁለታችሁ ብቻችሁን ቁጭ ብላችሁ እኔ አሁን ላይ ከሷ ጋር እንደዚህ ኖርማል ታይም ላይ አንቺ ምናምን
ኢነርጂ ነው ማባከን አይ ኖ ስለዚህ ራሴን በራሴ እንዴት አድርጌ መስተዋት ፊት ቆሞ ከካሌብ ጋር ማውራት ግን ላይክ በቃ ሰዎች ጋር ሲሄድ ምን ስል ቢዝነሶች በመሰራበት ወቅት የተለያዩ ኢንተርቪው ሳደርግ ለኦዲየንስ ሲመጣ ኦዲየንስ ላይ የሚፈጠረው እንትን የሆነ ተጽዕኖ መፍጠር እንደምችል ስለሚሰማኝ አሁን ከዚህ ውጪ የምሰራቸው የሆነ ማጂክ ትሪኮች አሉ ሰዎችን ሽወዳ ላይክ ብዙ የምሰራቸው ነገሮች አሉ በእንደዚህና ከዛ አንፃር ተሳይኛለህ ዛሬ ዘመንታል እንዴ በጣም አሴሽን ጥቂት ነገር ግን እኔ ማጂሻን ግን አይደለም ላይክ ለምን አልሆንክም ስላልገፋበት ወይስ ስላልገፋበት ሳይሆን ይሄ እንደ አቲቲዩዴ ይሁን እንትን እንዲሆን አልፈልገውም ሁሉንም ነገር ይችላል ብዬ ማውቃት አልፈልግም በተለይ ከሆነ ጊዜ በኋላ እድገቱ ውስጥ መጣ አንዱ ሰው ሲበስል ምልክቱ ምንድነው አንድ ነገር ላይ የመቆየትና ያንን ነገር በጣም ኤክሰለንስ ያደረገ የማውጣት ነው እንትን የሚኖርና በጣም ብዙ ችሎታዎች አሉኝ ለምሳሌ በጣም ብዙ ስራዎች ሰርቻለሁ ብረት በየዳ ሰርቻለሁ እንጨት ቤት ሰርቻ አቃለሁ ታክሲ ረዳት ሆኜ ለተወሰኑ ወራት ሰርቻ አቃለሁ ከዛ ውጪ ካሜራ ላይት ይዤ ምናምን ነገር ሰርጎች ላይ ምናምን ነገር ሰርቻ አቃለሁ ስቴጅ ሊድ ማድረግ መድረኮች መምራት እነሱን ሰርቻ አቃለሁ ከዛ ውጪ ላይክ ይጣፈኛል ሳውንድ ሲስተም ሚክሰር ምናምን ነገር ሞንታርቦ ይዘይዶ ሳውንድ ማን ሆኜ ሰርቻ አቃለሁ እና ይሄ ማለት ረጅም አመት የሰራዋች ለምሳሌ በአንድ ሳምንት ውስጥ እንጨት ቤት ሰርቼ ከዛ ማታ ደግሞ 11 ሰዓት ሞጫ ከሆነ ብዙ ጊዜ ሰርግ ከ11 ሰዓት በኋላ አይደለም እዛ ሄጄ ምናምን ነገር ስፒከር ደግሞ ወስጄ ምናምን ነገር እንደዛ ነው የምሰራው ብረት እየበየድኩኝ ከዛ የሆነ ቦታ እየገባው እንደዚህ በቃ ሩጫ በአንድ ቀን ውስጥ 3 ስራ ምናምን የምሰራበት ታይም ነበር ድሬዳዋ ያለውና ከዛ የተነሳ ሁሉንም እችላለሁ ብዬ ወደ ሁሉም እንትን አልልም ግን እኔ ያው መጽሐፍ ቅዱስ አነባለሁ መክብብ ላይ ሲናገር ምን ይላል እድል ፈንታን ለ7 ወይ ለ8 ቦታ ክፈሉ ይላል ጠላት የትኛውን እንደሚነካባ ይታወቃል because 7 ሙያ ቢኖረኝ አንዱን ባጣ ባንዱ ገባለሁ አሁን እኔ እንዳልኩሽ ሰዓሊ ነኝ ቃቂ ሁሌ በየቦታው አትጠራም ላይክ የሆነ ሁሌም ደግሞ ባደርገው እደክማለሁ በጉሮሬ ስለሆነ የምሰራው ራሴንም የጎዳው እንተማ ረጅም አመት መቀጠል ስለምፈልግ ስዕሎች ኦርደር ይመጡልኛል ካፌዎች ሰራለሁ ምናምን እነዛን በመሰራበት ወቅት እሷ ደግሞ ታርፋለች ማለት እያወራችኝ ይመስለኝ ያው ላይፍ አለሽ አይደል ያ እንዴ እኔና አልፈራሽን እኔና አልፈራሽን አይ ኖኒ በአፋ አንተ እያወራ ይመስለኛል ይሁን አውሪያክስ ታረግ ታውራኝ ይፈልገሽ መሰለኝ ሐሳቤ ወደሳይድ እሺ ቀጥ እና ላይክ በጎን ደግሞ ይንሰራለው ከዛ ውጪ ደግሞ በተለያዩ ቦታዎች ላይ ማድረጋቸው እንቅስቃሴዎች አሉ ሰዎችን ሄልፕ አድርጋለሁ በሚችለው አቅም ካሜራም ደግሞ አንዳንድ ጊዜ የሆኑ ቦታዎች ላይ የምሰራበት ታይም አለ ልደት ጠራ በመዝናኛ ካልፈለጉ ካሜራ ካልፈለጉ የሆነ ነገር ብቻ እንደምንም አድርጌ ራሴን የምደግፍበትን ነገር ለመንቀሳቀስ እሞክራለሁ ታዲያ በዚህ ሁሉ ሙከራዎች ውስጥ መጣ በምንና እንዴት አጋጣሚ ወደዚህ ሙያ ልትመጣ ቻልክ እዚህ ላይ ሳድምተህ እንዴት ልትሰራ ቻልክ ሜቢ ኢቲቪ ላይ ስናገር ሰምተሽው ከሆነ ወደዚህ ሙያ ያስገባኝ ኑሮ ነው በጣም ኢንስፓየር ያደረገኝ ማለት because ይሄ ላይክ ፈልጎ እንደማጣት የመሰለ በጣም ክፉ ነገር የለም እና መጽሐፍ ቅዱስም ላይ ለሰው የከበረ ሀብት ይላል ትጋት ነው ይላል ያ ትጋት ምንድነው እግዚአብሔር የሚሰጥሽን ነገር ያሳይሻል ያንን ነገር ለመቀበል ግን አንቺ ነሽ የምትይው ብዙ ሰው ይሰማኛል ብቻ ብሎ ነው የሚቀመጠው ይሰማኛል ትልቅ እንደሆነ ይሰማኛል የሆነ ቦታ እንደምደርስ ነው የሚለው ግን ለሚሰማው ስሜት እርምጃ ይወስድ እና እኔ እቺን ስራ ውስጥ ከመግባቴ በፊት መጀመሪያ ሳጠና በጣም ከብዶኝ ነበር አንድ ነገር ላይክ አዲስ ስለሆነ ኢትዮጵያ ውስጥ በጀምረው ምን ባላለው because ያንግ ነኝ እሷን ያገኘው ታይም ላይ ሪሌሽንሺፕ የለኝም ምናምን ነገርና እኔ ወጣት ነኝ ይሄንን ስሰራ ሳይ እንደ ሰው እንደ ወጣት የሆነ ስሜት እንዳለው ሰው ሪሌሽንሺፕ ነገር ለመጀመር አስባለሁ እና
ሁሉም ደግሞ አሁን ላይ ያለው ሲዝን ካየሽው የሆነ ኩል ስታፍ የሚሆንበት ታይም ነው እና እንዴት ብዬ ነው ነገ እኔ የምፈልጋትን ገባሽ ከዚህኛው ካራክተሬ ውጪ ያለውን ፐርሰናሊቲን ሪስፔክት አድርጋ የምትቀበለኝን ሴት ላገኝ የምችለው ቀጥሎ ሰዎች ጋር ስቀርብ ምን አይነት ኢንጌጅመንት ይኖረኛል በቃ የሆነ ቀላጅ ብቻ ነው የምመስላቸው የሆነ ቁም ነገረኛ አልመስላቸውም ቢካዝ ብዙ ጊዜ ስታስቂያቸው አንቺ በመታስቂያቸው ነገር ውስጥ የምትኖር ይመስላቸዋል ወንድሜ ሲነግረኝ ምን አለ በጣም ቀልደኛ ነኝ ወንድም ታላቅ ወንድም ማለት በጣም በቃ ሽንት ነው የሚያስጨርሰው ማውራት ከጀመረ አያቆምም ነጥብ የለውም ሁሉ እየቀጣጠለ የተለያዩ ሐሳብ ይነግረና ሲነግረኝ ምን አለ አንተን ግን ማን ነው የሚያስቃልኩት የሆነ ቀን የኔ የታላቄ ታላቅ ነው ማን ነው የሚያስቀሰለው ኑሮ አለኝ ማለት ከኑሮ በላይ የሚያዝናናኝ የለም ይለኛል አቂ መብራት ጠፍቶ ነው እሺ ይቅርታ እንዴ ዘነናዊ አትሆንም እንዴ ኢትዮጵያ እኮ ይሄ ነው የሚያስጠላ ችግሩ ኢትዮጵያ ይሄ ነው ውሃና መብራት አይነግሩሽም ሲጠፉ ዋው መብራት መጣየሽ ስለዚህ መብራት ይመጣል yes ሄዶ አይቀርም እንዴ እና ነድራት እኛ እየከፈለን እንዴት ይቀራል እሺ ከቋረጥንበት እንቀጥል እንዴት ወደዚህ ሙያ ገባ ብዬ ኑሮ እንዳነሳሳ ወንድምን ምሳሌ አድርገ ከዛ ነበር ያቋረጥ እና ላይክ በቃ ኑሮ ምን ያደርጋል የሆነ ጠንካራ ያደርግሻል እኔ ኦልሞስት ወደ 9 ዓመቴ ነው ግን እዚህ አዲስ አበባ መኖር ከጀመርኩ ኦልሞስት ወደ 5 ዓመት 6 ዓመት አካባቢ ነው የሚሆነኝ ራሴን እንጂ ደግሞ ወጥቼ መኖር ከጀመርኩና በዚህ ውስጥ ምን አስተማረኝ ሁሌ ማደግ እንፈልጋለን እንደሰው ማደግ ስንፈልግ ደግሞ እድገት የሚያስከፍልሽ ዋጋ አለ ለምሳሌ አሁን ከቤት ተነስቼ እዚህ ስመጣ የሆነ ፕራይስ የተከፈለ ነገር አለ ጊዜን ከፍያለሁ የሆነ ቦታ አልሄድም ከልክየዋለሁ ካሌብን እኔና ቃቂ የሆነ ቦታ አሁን እዚህ ለመገኘት እዚህ ደግሞ የተገኘንበት ሪዝን ደግሞ የሆነ ቦታ እንዲወስደን ነው የሆኑ ኦዲየንሶች ጋር እንዲያገናኘን ነው እና እነዚህ እድገቶች ጋር ለመምጣት የሆነ ሳክሪፋይ የምናደርገው ነገር አለ እና ኑሮም ልክ እንደዚህ ነው ስለዚህ ፍላጎቶቼ ናቸው በቃ የገፉኝ አለና ያለንኩት ሰው አረኩ እኮ የነገት አዎ ከእግዚአብሔር ቀጥሎ እኔ አንተ እንዳታጣልኝ እና ያ ነው ብዙ ነገሮች ወደዛ ይወሰደኝ በቃ ከዛ ሙሉ በሙሉ አስተማሪነቱ ላይና ቬንትሪሎኪዝም አርቱ ላይ ፎከስ አደረኩና ላይክ ቤት ሆኜ በጣም እንትንስል ላይክ ከራሴ ጋር ቁጭ ብዬ ሃይ ስል ይሄንን ካልኩ በኋላ እንዴ ማለት አልኩኝ ምናምን ብዬ በጣም ስቃለሁ እጃጃላለሁ ከራሴ ጋር ላይክ አሁን ሰዎችን እንደማደርገው በፊት ነው ይሆን ነበር ቀጥሎ ምሎን ከማሰቤ በፊት አልኩኝ እኮ ብዬ ከዛ እሷም ታወራው እኔ የማወራው ምናምን ነገር ያል ኮንፊውዝ ሆነ ነበርና ቬንትሪሎኪዝም ይሄ በደንብ በቃ ምን ያህል አመት ፈጅረብ ማለት በቃ በደንብ ፐርፌክት እንድትሆን አሁን ያለበት እስክደርስ በሚለው ከወሰድሽው ፐርፌክት አይደለም ግን አሁን ያለበት ቦታ እስክደርስ ኦልሞስት 3 አመት ከምናምን ፈጅቶብኛል በዚህ ስራ ብቻ እና ልጆች ላይ ነው የሞከርኩት ልጆች ጋር ስትሞክሪ ማየታቸው ብቻ ያስደንቃቸዋል የመጀመሪያው ሁለተኛው ደግሞ ስታወራ ሌላ ሌብል በዚህ አጋጣሚ የመጀመሪያ ጊዜ ላይክ ይሄን የሰጠኝ ፈረንጅ በጣም ጆ ይባላል ያው ዩቲዩብም አለው ጆ ጎዝሊን ነው ስሙ በጣም ልጆች አሉት በጣም የተከበረ ሲሪየስ ሊትራሊ በዚህ ስራ ይታደግበታል ለሚለው ነገር ያስተማረኝ ፕራክቲካሊ በሚነካ ልጆቹን አይቻለሁ ባለቤቱን አይቻለሁ እንዴት አድርገው እንደሚተባበሩ ሲሰራ ምን ሲል በጣም ያስገርመኛልና ቱር ያደርጋል ከሀገር ፉል ታይም እና ቤት ውስጥ ግቢ ያለው ግቢ ውስጥ የተወሰነ ፓርት ከፋፍሎ ምናምን እኔ ድሪም አለኝ የሱን አይነት እንትን ሙሉ ግቢ ተከራይቼ እንደምሰራው እርግጠኛ ነኝ መኖሪያ ቤቱም ነው ሰውየው ጂ ፕላስ ምናምን ነው ቤቱ ግማሹ መኖሪያ ነው ከግማሽ በታች ደግሞ መጫወቻ ቤቱ ስገቢ በቃል ልክ አሁን ሰዓሊ ቤት ስትገቢ ስዕሎች ምናምን አሉ ይታያል ኤግዚቢሽን አለ በቃ ልክ እንደዛ ነው የሱም ቤትና በቪዲዮ አሳይቶኝ ምናምን የሆነ ክፍሉ ተብቻ እንትን ተብሎ
የማጂክ ክፍል ነው በቃ ሰዎች በቃ በየጊዜው እየመጡ እንትን ይሉታል ልክ አሁን ልጃሪድ እየሰራ ያለው ነገር አለ አይደለ እሱ አካባቢ ስትሄጂ አርትም አለ ከዛ ህይወት ያላቸው እንስሳዎች አሉ ያልተደፈሩ እንስሳዎች እነሱን አሁን አስቀምጦ እዛ ስቴጂ የሆነ የሚገርም በየአይነት ምናምን አጠብቂኝ የሆነ ቦታ የምታገኙን ነገር እዛ ጋር ዩኒክ ነው እኔም ቤቴ ውስጥ ልክ እንደዛ ነው ማስበው እና ልጆችም አዋቂዎችም መተው የሚዝናኑበት አዳዲስ ነገሮችን የሚሞክሩበት ድሪም አለኝ ምድር ላይ ማወርድ ይሄ ትክክለኛ የሚነካ ነገርና ሰውየውን አይቸው በቃ ኮፒ ያደረኩት ቻሌንጅ ያደረገኝ ምንድነው የመጀመሪያ ቀን ሲያስተምረኝ በእንግሊዘኛ ነው አልፋቤቱን ያስተማረኝ ከዛ ላይክ ይሄንን እንደዚህ ነው የምትለው ይሄን እንደዚህ ነው የምትለው ካለኝ በኋላ እኔ ግን እኮ በኢትዮጵያ ውስጥ ነው የምሰራው አማርኛ ኢትስ ኦኬ አምጣው እናንተ ላንጉዌጅ አለኝ ስሰጠው ደከመው ሰውየው ማለት በጣም ብዙ ነው ፊደላቱ የነሱ አስቢ ላይክ 26 ነው 27 ነው እንግሊዘኛ ያን ሁሉ ሲያየው ዋት አለ በቃ ገርሞት ማለት ነው እንዴት ነው ከዛ ይሄኛው ወርድ ምድረው ሲለኝ ለማለት እሱ ለማለት ሲሞክር ረጅም አመት የሰራው ሰውዬ ጠፋበት ሁሉ ቃል አይ አንተን ሳያስተምር አንተ እሱን አስጠፍተበት ከዛ በኋላ በቃ ቻሌንጅ እንደሚያደርግ ሲገባኝ ፈጥኜ ወደ ሚዲያ አልወጣሁ ቀጥታ ገብቼ ያልኩኝ ላይክ አፌን ዘግቼ ማወራቱን መለማመድ ጀመርኩ ምናምን በዛ ውስጥ እየሄድኩኝ የቱ ጋር ምን ማለት እንዳለብኝ እንዴት ማስተካከል እንዳለብኝ ሞር ራሴን አሰለጠንኩኝና አሁን ላይ ላይክ ድፍረቱን አገኘው መጀመሪያ ቀጥሎ ንግግሩን ምኑን ወደ ማሳመን ወደ ምን ገባውኝ ልጆች ላይ ሰራው አሁን ፕራክቲስ ሆነ በሚነካ አይነት መንገድ ሳድግ ወደ ኦዲየንሱ ደግሞ ትላልቆቹን ደግሞ ለሞከር ብዬ ወደዛ መጣ የተሰጣትኝ የመጀመሪያ ቀን ሳየው ወደደው ሳየው ፈረንጁ ወደደው ከዛ የመጀመሪያ ስጦታ ብሎ እኔን ሰጣ ኢትዮጵያ ሆኜ ቀረ እንዴ እና ደበረሽ እንዴ አይ ደበረኝ እንኳ አሁን ምን ትፈልጊያለሽ ተመልሰሽ ወደ ካናዳ አይሆንም እንጂ እንዴት ትፈልጊያለሽ ደረሰው ይሄድና ደስ ይለኛል የት እንደደረስኩኝ ዋሳየው ወይኔ ደስ ይለኛል ይሄን ኢንተርቪው ራሱ ለሱ ሼር እና ይሄው ደስ ይለኛል እዛ ሀገርሽ ያሉ ጓደኞቹ ምናምን አሉሽ አንተንሽ አሁን ራስቻቸዋለሁ እነሱን አንቢያዩሽ ጥሩ ነው እኔት እንደደረስሽ እንዲቢያዩ ኢንተርቪው እንደምትጠሪ ቢያዩልሽ ቢያዩ በጣም ደስ ይለኛል ያ እስቲ አንዳንድ ሚስጥሮችን እናውራ ካንቺ ጋር ስለ ካሌብ ንገሪኝ ካሌብ ምን አይነት ልጅ ነው ምን አይነት ወንድምሽ ነው ልበል ምን አይነት ጌታዬ ነው ብለሻላ yes ኒኒ ጌታ እሺ ምን አይነት ጌታ ነው ወይል እንግዲህ ካሌብ በጣም ጥሩ ልጅ ነው ንጽህና ነው ሳይው ደስ ይለኝ ከቂ በትክክል አይ እውነቴን በትክክል አውሪ ከቂ አሁን እዚህ ጋር በጣም አንደናረቅ አይ ችግር የለም ካሌብዬ በጣም ነው እሱ ጋር አልሆን ኖሮ ይሄኔ የት እንደነሆነ እኔ እንጃ ግን በቃ እኔን ይዞኝ ሰው ፊት ለነቆን አፍር ኮዝ ልጅ ታታሪ በቃ ታንደኝ ለናደግ የሚፈልግ ኮዝ ልጅ ነው ሻላ ነው ደግሞ እዛለ ልብስ ምናምን አንቺሽ ምትመርጪለት እስቲ ቤት ውስጥ ያላችሁ ግንኙነት እንዴት ነው ከካሜራ ውጪ ቤት ውስጥ ያላችሁ ቀረቤታ እንዴት ነው የለንም ቤት ውስጥ ወይ ምን ነው አይ ብዙ ጊዜ ቤት ውስጥ አትቀመጥም እዛ ላይ አስቀምጫ ስለሆነ ሞጣ ያን ያኔ እንሰክስ እንዲ ልብስ ምናምን አትመርጪለትም ያን ሊወጣ ሲል ፕሮግራም ሲኖረው ምናምን አታማክሪውም ሚስጥረኛው አይደለሽም እንዴ አንድ አለች ለናገር ተናገሪ አንድ አለች በቃ ሁሉ ጊዜ እሷን ነው የሚያወራት ፍቅረኛ አለው እንዴ ካሌብ አዎ ታይ እንጂ ለዛ እኮ ነው ታይ እንጂ አለው ፍቅረኛ እንቆጣለት ለዛ ነው ኦኬ ጠብቂ ብላሻለች እንዴ ትቀልጃለሽ እንዴ አንድ ሰው እንዲያው እንዳትስቅ አትሳቅ
አገልበት ሲስቅ እኮ ያምራል እኮ ለዛ እኮ ነው እሷን ጠጥ ያረጋት እየሳቀ ተይ ይወዳታል ምናምን እንዴት ነው አሁን እስቲ ንገሪኝ እስቲ ሚስጥር እንዴ በጣም ጎበዝ ናት እኔና እሱ ስራ ስንጀምር ካሜራ ትቀርጸናለች ጎበዝ ልጅ በጣም ነው እንወዳት እኔን በጣም ነው እንወዳት ከሷ ጋር ትቀራረቢያለሽ አንቺ አዎ ያው እንግዲህ እሷ ላይ አልቀነጥን እንጂ ቆይ እኔ ላይ አሁን መቀመጥ አትችይም አልፈልግም ሌላ ሰው ላይ መቀመጥ አዎ እኔ በእናትሽ እኔ ጋር ተቀመጥ ለምን ፈራለሁ እኔ አስፈራለሁ እሱ ስላለ ነው አሁን እኔ ተቀነጥኩት እንጂ ምን ነው አስፈራለሁ ፈርቼሻለሁ ለምን አየው ያሳቅን የስጫውትና ነው ለምን ትፈሪኛለሽ ለጨዋታ ነው እንዴ አንቺ ደግሞ ቀልዴ ጋሽ ታራነሽ እንዴ እሺ አሁን ደግሞ ወደ አንተ ልምጣ እሺ የሆነ የመጀመሪያ ነገር ስለሆነ አይደለም መቼም ኢትዮጵያ ውስጥ ካንተ በፊት ይሄን ማንም የፈጠራ ሌላ ሰው ላይ አላየንም አይደለም ስለዚህ እንደ መጀመሪያ ተጽዕኖዎች አሉ ድጋፎችም አሉ ፈተናዎችም አሉ ብዬ አስባለሁና ምን ገጠመ እስካሁን ድረስ ምን ላይ ነው ያለው ሰዎች ምን አይነት አስተያየት ይሰጡሃል የገጠመኝ ነገር ምንድነው ላይክ እኔ ውስጥ ባለችው አይነት እኔ ውስጥ ባለው አርት አይነት ለሰው ለማስረዳት ትንሽ ይከብዳልና ብዙ ነገሮች ይባላሉ ላይክ አሁን እኔ ሚዲያ ላይ እንደዚህ መናገርም አልፈልጋቸው ለምን ይሄንን እንትን ብዙ ጻናትም ስለሚያዩት ምንም ስለሚሉት ሜንሽን ካደረኩት አንዳንድ ቃላቶችን ልጆቹ እንደዚህ የሚባል ነገር አለ እንዴ ብለው እንዳይወሰዱ ስለሚፈልግ ብቻ በቃ እኛ ሀገር አንዳንድ እድገቶች ይቀሩናል ይሄ ማለት ምንድነው አዲስ ነገር ሲመጣ ብዙ ጊዜ ግር ይለናል ለመቀበል አንችልም ያኔ ተወረረን የሆነ ነገር ይሆን ይመስላል እና ሂስትሪ አጠናው የሆነ ጊዜ ላይ በድሮ ጊዜ ስልክ ሲመጣ በሚኒሊክ ጊዜ ነው ይመስለኛል እና ስልክ ሲያወሩ አሉ ሰዎች እንደዚህ ይሉ ነበር ብለው ነው የነገሩኝ ከሰይጣን ጋር ያወራል because ሰው አላውቅም ከማለት ይልቅ እንትን ነው ብሎ መደምደም ይሽቀለዋል እና በጣም ደስ የማይሉ ነገሮች ተብያቃለሁ at the same time ደግሞ በጣም ደግሞ appreciate የሚያደርጉኝ ሰዎች አሉ ይሄ አዲስ ስራ ነውና እንደዚህ አይነት ስራዎችን እንደምሰራ የሚያቃለ ከጥቂት አመታት በፊት ተማሪ ያለው ብዙ ራሴ ላይ እርምጃ ልወስድ ነበር ላይክ ተስፋ የቆረጥኩባቸው ታይሞች ነበሩ የእውነትን ነው ያ ተማሪ ያለውና ራሴን ለማጥፋት ሁሉ ደርሻ አቃለሁ በጣም በብዙ ፈተና ውስጥ ነው ያለፍከው ማለት ነው በጣም ቻሌንጅ በርግጥ ቅድም ብዙ የተለያዩ ስራዎች እንደሰራ ነግረኸኛል እዚህ ስመጣ ግን ያው ፈተና የተለየ ፈተና የለም ሰው ጋር ሲደርስ ለዛ ፈተና የሚሆን አቅም ከሌለን ይከብደናል እንጂ ማናችንም ሰው እንደ ሰው ይፈተናል መልሱን ሲያጣው የማይወጣ ይመስላል ሰው እና ላይክ ራሴን መልስ እየመሰሉኝ የገባውባቸው ብዙ ህይወቶች ነበሩ በዛ ታይም ላይ በቃ ይሄ ብዙ ጊዜ ሰው የሚያስጨንቀው ነገው ነው ነገ ምን ሆናለው በተለይ ደግሞ ከምትኖሪበት ሀገር ከወጣሽ በኋላ ቤተሰብና ያለኝ ነው እዛ እምቢ ብያለው አንዳንዴ መመለስም ደግሞ ያምርሻል መመለስ ደግሞ የሚባለው ነገር ተስፋ ያስቆርጥሻል እኔ ደግሞ በባህሪ አንድ ነገር አበላሽቼ በዛው ብቀር ይሻለኛል እና ያ ሞመንት ላይ ያለው ላይክ መጥፎ ባህሪዎችም ነበሩኝ በዚህ ላይክ ለምሳሌ ያው ላይክ ይሄ ቃሉ እንትን እንዳይላቸው ነው ለሆኑ ሰዎች እንደዛ ስለማያስቡት እኔ መልስ ብዬ ነው የገባውበት ለምሳሌ ማጨስ መቃም መጠጣት ዊድ ተጠቀም ነበር ምናምን ላይክ እነዚህ ሁሉ ነገሮች ነገ ምንድነው የሚለው ውስጥ ጥያቄ ስለሚፈጥርብኝ እኔ ማንኝሽ ለምንድነው እዚህ ኤግዚስት ያደረኩት መመለስ አልፈልግም እንደነገርኩሽና ያ ነገር እንትን ስላለኝ በቃ አዲስ ነገር እዚህ ቦታ የመጣውበት ሪዝን አለኝ ብዬ ስለማስብ ከዛ ማደግ እፈልጋለሁ ብዙ ጊዜ ከስተቱ መማር የሚፈልግ ልጅ ነኝ ብዙ ጊዜ በቃ መሪ ስለሌለኝ እሳሳትና ከዛ ስተቴ ውስጥ መማር እፈልጋለሁና
የመጨረሻ ታይም ላይ በቃ ይሄ ማጣቱ ምናምን ትንሽ እንትን ሲለኝ እንትን ሆኖ መኖር የሚፈልግ ሰው ነኝ እኔ በጣም ኖሮት የምፈልግ ሰው ነኝ። ይሄ ማለት ለራስ ብቻ ይዞ ሳይሆን በኔ ዙሪያ ያሉ ሰዎች ያቁኛል። እጄ ላይ 1000 ብር ካለኝ 500 ብሩን እየተጠቀምኩበት ከሆነ 500 ብሩን ለክፉ ቀን ብዬ ማስቀመጥ አልወድም። እንዴት አይነት ሰው መሰልኩሽ? ለክፉ ቀን ቀጠሮ መያዝ አልፈልግም። እኔ ክፉ ቀን ይመጣል ብዬ መዘጋጀት አልፈልግም። ሲመጣ እንዴት ተሆናል? የለም ሳይሆን እንዴት መሰለሽ ሰው የዘራውን ያጭዳል ነው እኮ አይደለ? ለምሳሌ 500 ብሩ ላንቺ አስፈልጎሽ ከሆነ ያን 500 ብር ሰጥሽና በሚያስፈልገኝ ቀን ደግሞ 500 ሺህ ቢያስፈልገኝ ያ ነገር ሀፕን ያደርጋል አልፈዋለሁና ብዙ ጊዜ እንደዛውኛ ያውቃል። ይሄን ነገሩን ተወጁለታለሽ? በጣም እንዴ ቆጥብ ብር ያዝ ምናምን አትዩም እንዴ? ለክፉ ቀን ቀጠሮ አይያዝም። የኛ ህዝብ እኮ ብኖተ ስብሎ ስለሚያስብ ይቸግረኝ ስለኒል እንጂ አታ አይደለም እኮ። አየሽ እሷ ራሱ ተብራለ ይቸግረኛል ብሎ ስለሚያስብ ነው የለኝም ብሎ የሚልሽ እንጂ ብዙ ሰው ኪስ ውስጥ አሁን ቢታመም ሆስፒታል ሄዶ 10 ሺህ 20 ሺህ ያወጣል። 500 ብር ልኮ ግን ዳቦ መግዛት በጣም ይከብደዋል ለብዙ ሰው። ኧረ ለምን ያቺ ፕላን ምድራት ክፉ የምትባል ቀን አለች። እኔ እንደዚህ አይነት እንትን ይልኝ እና ብዙ ጊዜ በቃ ከብዙ ሰዎች ጋር የዋህነት እንዳይጎዳ ይሉኛል ምናምን ነገር እና በዛ ውስጥ ብቻ ብዙ ራሴን እንትን ከማለት የተነሳ በቃ አጨሳለሁ እና በጣም 1 አመት ያክል ተጠቅሜያለሁ። እሱ እንደ ቁርስ ምሳ እራት ማለት ነው። በዛ ውስጥ ሆኜ ነው ምናምን ነገር ፋይናሊ ራሴን ላጠፋ የነበረበት ታይም ኦቨርዶዝ ወስጄ ነው። ኦቨርዶዝ ወስጄ እሁድ ቀን ነው ላይክ ዓመተ ምህረቱን 2013 ላይ ነው። እሁድ ቀን ነው ወሩን አላስታውሰውም እና በቃ ተማሪ ስለማይኖር አርት ትምህርት ቤት ነው የተማርኩት። በጣም ነው የሚወዱኝ ትምህርት ቤቱ ውስጥ ያሉ ጥበቃዎች ምናምን። ስለዚህ ይዞ መግባት አይቻልም ግን እኔ አልፈተሽም። በጣም ነው የሚወዱኝ ላይክ ሰዎች ያምኑኛል፣ ትረስት ያደርጉኛል እና ይዤ ገብቼ በቃ የነበረኝን በሙሉ ጨርሼ እንደማበድ ሁሉ አድርጎኝ ያውቃል። መንገድ ላይ እየሄድኩኝ ሲጋራ ከመሬት እያነሳው ሱሱ ኦቨር ሆኖብኝ ማለት ነው። ቤተሰቦቼ አያውቁም ነበር ይሄንን ላይፍ። የት ነህ ስትባል እዚህ ጋር ነኝ ለማለት የምታፍርበት ቦታ አትሆን ይባላል እና ላይክ እንደዛ ነበርና ያድጋል እያሉ እየጠበቁ ስዕል መማሪ ደግሞ ኮንፈርት ያልሰጣቸው ነበሩ አንዳንድ ቤተሰቦች። ቢካዝ ሰዓሊ ሆኖ ይለወጣል ብሎ አያስቡም። በቃ አርት ሆኖ እና ሰው አይቀበለኝም ብዬ አስብ ነበር። የማንነት ጥያቄ ነበረብኝ። በዛ ውስጥ ሆኜ ሰው እኔ ጋር ከመጣ ሰው ይበላሻል። ላይክ ልክ እንደ ጉንፋን ነው ማስተላለፍ። እኔ ጉንፋና ሞኝ የወንድ ሰው ጉንፋን ይዞት ከመጣ በቃ ያ ሰው ጉንፋን እንደሚጋባበት ማለት ነው። እኔ ሱሰኛ ሆኜ ነው አይደለ ያገኘኝ። ያ ሰው ከሆነ ጊዜ በኋላ ሱሰኛ ያደርጋል። ተስፋ እንዲቆርጥ ነው ማድረግ በቃ እና ከለርፉል አይሆንልኝም ነበረ ካላጨስኩ። በቃ ሰው ምናምን ጤነኛ ሆኖ አይታየኝም ነበር እና ከዛ አንፃር ምንድነው ለምንም ተስፋ የቆረጠ ሰው መጥፎ ባህሪው መጥፎ ነገሩ ስለዛኛው ሰው ላይፍ አያስብም። በቃ ይዞሽ ነው የሚሞተው። ተስፋ የቆረጠ ሰው የመጨረሻ አጥፍቶ ጠፊ አይነት ሰው ማለት ነው። እና የሆነ ቸርች ላይ አንዲት ልጅ ልሰርቃት ተከትያት ሄድኩ። ላይክ ተስፋ ቆረጥኩኝ አይደለ? ስለዚህ ነገ የሚባል ነገር የለኝም። ሞቴን ነው የምጠብቀው። ራሴን ለማጥፋት ሞክሬ ያውቃለሁ። ያቺ ሞመንት ስትመጣ በጣም ፈራው፣ ሞትን ፈራሁት ያኔ ፊዚካሊ። ምክንያቱም ሀው እንዴት ነው ሰው የማያውቁት ሀገር አይናፍቅም ነው አይደል? የምር የዛ ሰዓት ላይ ኦቨርዶዝ ወስጄ መኖር ናፈቀኝ እና በዛ ጨለማ በሆነ ማንነት ውስጥ ሆኜ ግን አንድ ነገር ነው ያደረኩት። በቃ እግዚአብሔር እንዲረዳኝና ከዚህ በኋላ ባለው የህይወት ክፍሌ ውስጥ ለተፈጠርኩለት ጉዳይ አንተ አገናኘኝ እንጂ እኖራለሁ አልኩ። ያ ታይም አለፈና ባስ ውስጥ የሆነች ልጅ አገኘው፣ ቸርች ወሰደች። ቸርች ሲሄድ አላማዬ ልሰርቃት ነው ወይ ስልኳን። ምክንያቱም በቃ የለኝም ብር የለኝም ምን የለኝም ላኩ ማለትም አልችልም። በቃ የልጅ ነገ ይጦረኛል ተብሎ የሚታሰብም ልጅ አልነበርኩ እና በቃ ያቺ ሞመንት ምንም ከዛ ይጠፋል እኮ። ከዛ በኋላ ላይፌ ተቀየረ። እዛ ያገኘኝ ሲሄድ ያገኘኝ ፓስተር
ያው ላይክ ታሪኩ ረጅም ነው ግን ሳሳጥረው እዛ ከገባው በኋላ ብዙ ነገር ከተቀየረ በኋላ ተገናኘን እንደ አባት ሆነኝ ሊትራሊ እና ይሄንን ስራ እንደምሰራ ከረጅም አመት በኋላ ቸርች ከሄድኩ ኦልሞስት ከ3 አመት ከ2 አመት ከምናምን በኋላ ሞር ይቀርበኝ እንደ አባት ምን ያስፈልጋል ምንድነው ያለው ምን ላይ ነው ያለው ይከታተለኝ ጀመር ሰው ነው የምፈልግ የነበረው ሰው አገኘው እግዚአብሔር ሰው ሰጠኝ ከዛ ኢሚዲየትሊ ይሄን ስራ ላኩለት ለሱ በጣም ማከብረው በጣም ወደው አስተዋይ ሰው ነው ለኔ ማለት በቃ ከሱ አንድ በአንድ በተማርኩት ቃል ነው ብዙ ነገሬን እየገነባው ወንድ ለመሆን የቻልኩበት ምክንያት በሚመክረኝ ምክር ውስጥ ነው ሲሪየስ ነው የምነግርሽ እና በቃ የሱን ትዳር አይቼ የኔን ፊውቸር ላይፌን እንዴት መምራት እንዳለብኝ አስባለሁ ብዙ ጊዜ ከጮኛዬም ጋር ሳወራ እንደዚህ ነው መኖር ያለብን ቢካዝ ኮፒ የምናደርገው አንዳንዴ ምን መስላቸው ሰዎች አሉ አይደል ምክንያቱም ጥሩ ነገር ስናይ ሰው መጥፎ ነገር ብቻ አይደለም መማር ያለበት ካጫሽ ጓደኛው ማጨስ ከተማረ ታዛዥ ሆነው ሰው ደግሞ መታዘዝን መማር መቻል አለብሽ እና እነዛ ሁሉ ታሪኮች አልፈው አንድ ቴክስት ጻፈልኝ ላኩለት የምሰራውን ስራ አንተ በዚህ ስራ ስኬታማ ትሆናለህ በቃ ሰዎችን መፍራት በጀመርኩበት ሰዓት እቺን ይዤ ወጥቼ ምናምን እንድላስል ስድባቸውን ሳይፈራል ከዛ ስልክለት በጣም ትልቅ ሰው እኮ ነው በጣም የተከበረ ሰው ቴሌግራም ላይ አባቴ እንደዚህ አይነት ነገሮች እንተጀመርኩኝ ቪዲዮ ላኩኝ በጣም ጊዜ የለውም ምናምን ግን ጻፈልኝና በጣም ጎበዝ በዚህ ስራ ትልቅ ቦታ ትደርሳለህ አለኝና ከደብረ ዘይት ሙቭ ሳደርግ እሷን ይዤ ልመለስ አሰብኩ ወደ ድሬዳዋ ቢካዝ አዲስ አበባ ላይ ሰርቫይቭ ማድረግ ከባድ ነው ገንዘብ የለኝም እጄ ላይ ቤት ተከራይቶ ለመኖር ቢያንስ 3 ወር ትጠይቂያለሽ ምናምን ጻፍኩለትኝ ላገኝ እፈልጋለሁ አልኩት ቢካዝ በየሰዓቱ ስለማይገኝ ብዙ ስራዎች ስላሉበት እና አለኝ ሄድኩኝ ቢሮ አገኘኝ አናገረኝ አንተ በጣም ትልቅ ቦታ ነው የምትደርሰው አለኝ ድጋሚ ነገረኝና ሶ አሁን ምንድነው የቸገረ ነገር አለኝ ላይክ እዚህ መቆየት ፈልጋለሁ ግን አልቻልኩም ስለው የቤት ኪራይ ከፍሉልኝ ለ3 ወር ከዛ ውጪ ከደብረ ዘይት እቃዎችን ይዤ መጥቼ ማስተካከልበት የትራንስፖርት ምናምን ብሎኝ ዘይ ነበረብኝ ንዳ እንድከፈል ገንዘብ ሰጡኝ ስራ ፈልጉ አገናኝቱኝ አንዳንዴ ሰው ባጣሽበት ሰዓት ሰው ማግኘት በጣም ቀላል አይደለም እና አይቼው ነበር ካሌብን እዚህ ቦታ እንደምደርስ ገና በጣም ፊውቸር አለኝ ያቺ ሞመንት ግን በቃ ታጠፋኝ ነበር ባላማክረው ነው እና ሳወራው ቁጭ አድርጎ ለዛ ነገር ኢቭን ውለታ እንኳን አስተኛል አለኝ እቺን ስራውን መስራት ከጀመርኩ ኦልሞስት ወደ 2 አመት 3 አመት ሆኖኛል ሞር ከወጣው 2 አመቱን ትሬኒንግ ታይም ላይ ነውና ለዛ ነገር ላደረኩበት ውለታ አምጣ ብሎኝ ያውቅ እና አባቴ ነው የምላች ቤተሰቦቼ የራሱ አባት ነው የሚሉኝ እና አሁን ላይ ሲያየኝ በጣም ደስ ይለዋል ድሬዳዋን ረሳኋት ምክንያቱም ተመልሶ ቤተሰብ ጋር የመኖር ተስፋ የመቆረጡ እንትን ጠፋብኝና ቤት የመከራይ አዲስ አበባን የመልመድ ይሄን ነገር ሞር ከፊት እንደ አባት ቀድሞ እንደ መንፈሳዊ ሰውም ቀድሞ መርዳቱ ለኔ በጣም ትልቅ ቦታ አድርሰኝና በዚህ ስራ የሆኑ ሰዎች ደግሞ ሲያግዙሽ በቃ ለማደግ ትጨክኛለሽ እኔ ደግሞ በጣም ጨካኝ ነኝ ሲበዛ ነገ የምስጋና እና የደስታ ምክንያታቸው እንደመሆን ለፓስተሬም ለጮኛዬም ለቤተሰቦቼም ደግሞ አይደርስም ላሉኝም ሰዎች ደግሞ ለካ እንደዚህ ይደረሳል ብለው እንዲያስቡ ምክንያት እንደመሆን እርግጠኛ ነኝ እና ኑሮ ስልሽ ላይክ ይሄ በቃ ነገይን ስለማየው ለዛ ነው አታርዝ ነው ሲሪየስ ነገር እያወራኩ እኮ እንዴ እኔ እንዳይነጣ ስሜታዊ ነሽ ትንሽ ያወራቸውን ታሪኮች ከዚህ በፊት ታውቂያቸው ነበር yes ያው አጫውተኛል እኔን ከሱ ጋር መቆየት የፈለኩበት አንዱ ምክንያት ይሄ ነው በቃ ትልቅ እንሆናለን አንድ ላይ ሆኖ ስላለኝ ለዛ ነው መተሽ ኢትዮጵያ ውስጥ ግን በቃ ፌመስ ሆነሽ ምናምን ይሄ በቃ ታዋቂ እንደምትሆኚ በሀገርም ባለምም አቀፍ ሲነግርሽ አመንሽበት ኢትዮጵያ ውስጥ እውነት መጥቼ ህይወት ይለወጣል ከካናዳ በተሻለ ብለሽ አሰብሽ ያው ወንዶች እዚህ ጊዜ አይታነንም አረቃቂ እንዴት ነው ከዚህ በፊት የተጎዳሽ ነገር አለ እንዴ ቃቂ ያው ስለ ፍቅር ህይወትሽ ማንሳት እንችላለን
ያ እንግዲህ የድሮ ንገሪኝ፣ አይዞሽ። ናሳት ይካድ ምን ተፈጠረ ንገሪኝ። እዚህ ስነጣ አንድ በጣም የወደድኩት ሰው ነደረ። እሺ ሰው አይደለም ያ አንድ ያው ቺክን ነደረ። ከዛ ቺክን ያ ራስን አይደለ ሰውን ይፈልጋል እኮ። እሺ ከዛ አልፋ ነው ስኑ አልፋ አውክሽ አይ አልኩት። አልፋ ንገራት። አልፋ ማለት አልፋ ሎጎ ላይ ያለው ዶሮ ኦኬ ምሁሩ ማለት ነው። ያ ወይ ታይ እንጂ አንቺ ራሱ እሺ ምሁር ደስ ይለኛል። በቃ ተሸነፍሽ በምሁር አልተናርሽ እንደለኝ ተወኝ። ይሄ ትንሽ ከባድ ነው። ውጪውን ትታ በመምጣቷ ደበረውና በቃ ያ በቃ ከዛ ታከት ከዛ አራዳ ላይ ያለው ፌኖስን እሺ ጥሩ እንዳነሽን ይሄ የድሮይት ጥሩ እንዳነሽን ይመስል እሺ እኔ ፌኖስ ነኝ አንቺ አትነጥኝኝም አለኝ። ይሄ ግዑዝ የሆነ ነገር እውነቴን ነው። ታዩ ላንቺ ያለው የትም አይሄድም። ለኔ ያለው እንጀራ ያሻግት። አንቺ ደግሞ አሁን ትልቅ ደረጃ እየደረስሽ ነው። ታያለሽ ያኔ ራሳቸው ፈልገውሽ ይመጣሉ። እንዴ እኔ እኮ ሾላ ገበያ መሄድ አልችልም አይደለ? ዶሮዎች ሲያዩኝ የኔ እናት የኔ ቀንጫ ሲያሰለች እዛ ሌላኛው ላይ ቁጭ ብሎ እናቴ ይለኛል። ፌኖስ ስለሆንኩኝ ታያለሽ እንደዚሁ ከነክብሬ ቀነጥ ይሻለኛል። ከነክብር እናሳየት እችላለሁ። እኔ የምለው ከቃላም ጋር መዋልሽ ነው እንዲህ ተጫዋች ያደረገሽ ወይስ እንዴት ነው? ያው አንተ ምናምን ትለያለሽ ብዙ ጊዜ አንተ ከሁሉ በላይ ነህ ምናምን እንዳንተ አይነት አይገኝም። ያ ኢትዮጵያኖች እንደዚህ ነን ማለት በቃ መልክም ባህሪም እንግዳ ተቀባይነትም ጥሩ ሰውም ነን። እሺ ምን ነው አልተዋጠልሽም? አይ እኔ ሁሉንም አላገኛቸው። አሁን ለምሳሌ እሱን መንገድ ላይ ሲሄድ ዝንደለስ ይናገር መንገድ ላይ ሲሄድ ያልፉታል። ኢትዮጵያዊ ማለት እዚህ ሰዓት ላይ ፌኖስ የሆነ ሰው ያልፋል። አይ እሱ እኮ ካቂ የራሳችን ላይፍ ነው አይደል? አንዳንዴ በታክሲ መሄድ ምናምን ፈልጋል እኮ ያንስ ግን ፀሐይ እየቀጠቀጠ ጥቁር ሆነ። አሁን ልጅ እንደዚህ አልነበረም፣ ፈረንጅ ነበር። አሁን በቃ እኮ ምን እድሜ ላንቺ አሁን እኮ መኪና ሊይዝ ነው። ፌኖስ እንሆናለን። ያ በመኪናሽ ቁጭ ብለሽ ትሄጃለሽ አንቺ ራስሽ። ቻሌንጅ አስጀነሪ ካቂ እውነቴን ነው። የምን አይነት የመኪና አራቴ እውነት አትፈልግም? እንዳያሳስብሽ ችግር የለም ይጀመራል። ሰው አደርጋለሁ። እንዴት ነው ራስሽን ትጠብቂያለሽ? ቆንጅናሽ ምናምን አሁን አይንሽ ምናምን በጣም ያምራል። ግን አይላሽ ይኖረው ደስ ይለኛል። አይላሽ ትፈልጊያለሽ? ጸጉሬን ይኸው አናቴ አናናስ ነው እንመስለው እኮ። አይ ታምሪያለሽ። ሲናኔሮ ያገኝ እኮ ደስ ይለኛል። ታምሪያለሽ፣ ቆንጆ ነሽ። ያለሽን ነገር ወደጁ ተቀበዩ። እንደዚህ ይሆነኝ ናንን እኔ አላውቅም። የስ እንዴ አታሽቃወጥ። ግልጽ ነሽ። እዚህ ቤትና ውጪ የተለያየ እንትን የለኝም። ና አያስፈልግም። ፊት ለፊት ነው ሁሉ ፊት ለፊት የስ እኔ ብለሽ እይታ ቲቪን ታውቂያለሽ? እኔ ሳልጠይቅሽ ትንሽ አይቼው አላውቅም። አንዴ አንቺ አታይም እንዴ ዩቲዩብ ምናምን እይታ ከፍታለሁ። የኔታና ንቀፍት ከዚህ በኋላ ማለት ነው ቃቂ ሰብስክራይብ አድርጊ። እሺ ተመልከቺን። አይኔ እኮ ስለሚያስቸግረኝ ነው። መነጽር ያስፈልገኛል። ምን ሆነብሽ? የኔ መሰለ ቆንጆ አይን ምን ሆነብሽ? ሳክስ ነው። ኧረ የምሬን ነው። እየሰማሽ ሶሪ አይ ያው አይኔ በዚህ ጊዜ ከሱ እጅ እና ልወርደው እኮ እንዳልደናገር ነው።
እኔን ግን ፈራሽኝ ዛሬ እኔ ጋር ብትመጪ ምን አለበት? አይ ትንሽ ልንነድሽ ትንሽ አይደለ? ያ እሺ አለሽ እንዴ የተለየ ተሰጠው ምናምን አለሽ እንዴ? አሁን የተለየ ይሄም ታሳይን ዛሬ ታይ እንጂ አንጎራጉራለሁ። አትቀልጂ እናቴ ትነት ቤተሰቦችሽ እንዴ አሉ? ግን እናቴ ትሙስቲ ትዝ አለኝ። እናት አባት አለሽ? አይ ቃቂ አታውቃቸውም እናትና አባታ። አይዞሽ ይቅርታ አይ ትንሽ ተሰምት ችግር ቶሎ ነው የሚሰማሽ ግን ይቅርታ በጣም ሶሪ ችግር የለውም ስሜታዊ ሆንኩ ይቅርታ በቃ እሺ ተሰጦሽን አሳይ ውሃ መጠጣት ትችያለሽ ኢትስ ኦኬ እንጉርጉሮ ነው እንችለው ችግር የለም አንጎራጉር ጨረስኩኝ እንዴት ነኝ ታለንትሽ በጣም አሪፍ ነው አዎ እችላለሁ እንዴት የኢትዮጵያን እንደዚህ ዘለሰኛ ማለት ቻልሽ ዘለስ ታውቂዋለሽ እንዴ በጣም ኢትዮጵያዊ ናት እኮ አዎ ኮዝ አንቺ አራድዬ ልጅ የኢትዮጵያን ቋንቋ የአራዳን ቋንቋ አልቀረሽ ዘለሰኛው አልቀረሽ እንደዚህ በደንብ ነው በቃ በዚህ አጭር ዓመት እንደዚህ የለመድሽው ቀኔ ዘርፍ አለ አልክሽ አዎ ብለሽኛል በርግጥ እኔ ስለዚህ ታንጎራጉራለሽ ማለት ነው ያ እንዴ በጣም ጎዝ ነኝ ግጥምን እንችላለሁ ግጥም ያ ዊበይልኝ በእናትሽ ናነስንሽ እኔ ራሄል ሪቾ ሪካ አንቺን የነካ የለው እንደረካ እሺ ሌላስ ጥርስሽና አፍንጫሽ አይንና ጆሮሽ ኧረ አንጀት አንጀትሽ ነው ያላት ይቅርድ አይ በይ በቃ እሺ ኦኬ ቁነናሽ በጣም ነው የሚያምረው ፀጉርሽ አምሯል ጨረስኩ ግጥሙ ይሄ ነው ቤት ምሽኝ አልነጣም ጊገጥ እንዳይገጥም እኛንን አገጠም ያልመታ ቀለድኩልሽ እውነት ከግጥሙ ይልቅ ቀልድሽ ተጫዋችነትሽ ደስ ይላል ቲንክ ዩ ሁሉን እንደዛ ነው የሚልኝ አይደለ ኑሮዬን ግን አይችልም እና የሚሉኝ ሁሉ እንዳስቃቸው ነው ሊያኖሩኝ ግን አይችሉም ከኔ ጌታ ውጭ እሺ እኔ ግን አኖርሻለሁ አላንሽም የምር ፈረንጆ ተታኝ ከሄደ አንቺ እንዴት አይደል አይ ልክ እኔ ጋር ብቻ ነው ማንንም አይወስድሽም እሺ እኔ የምልሽ ግን እንደው ይቅርታ አድርጊልኝና ቃቂ ያው ተፈጥሯቸው አይገናኝም ግን እንዲህ በቃ በጣም የኔ ጌታ ምናምን እስቲ ስትስሚው ምናምን እጮኛው ምንም አትልሽም ምንም አትልኝ በጣም ነው እንትን ለዛ እኮ ነው ማንን ሰው እንዳይደፍረው እኔ አወራው ያላት እሷት ኖር ብዙ ነገር ነው እንትለው ስለዚህ የሷን ፋንታ ነው እንለው እንጂ ችግር አያሳስበንኛ ችግር የለም ኖርማል አንቺ ብቻ ነው ማለት እናትቺው ኦኬ እሺ ትቆጣለች በጣም አዎ አታስነካኝ ያ አንዱ መከላከያ ናት እውነት ነው ቅድም አስማት እንደምትሞክር ነግረኸኝ ነበረ አስማት ማጂክ እሺ ማጂክ በሚለው እንደያዘው በእንግሊዘኛ ይቀላ አስማት ሲሆን ብለሃል ነገር እነ ጌታ ደግና መርጌታ እነሱ ስራ ውስጥ አልቃ ይገባ አይደለ እንግሊዘኛ አድርገው እነሱ አያርፉም እሺ እኔ የተወሰነ ነገር ዛሬ መሞከር እንችላለን ይቻላል እኔ ቃቂ አንቺ እንኳን ታውቂያለሽ መሰለኝ እኔ ልረፍ በቃ ደከመሽ እንዴ ትንሽ ከካሜራ ውጭ ነው እሺ በቃ እሺ ማጂካችንም እስከዛ ወደዛ እንትን ቃቂ ወይ ትንሽ ቁጭ በይ እሺ አንቺ ለምደሻል ግን እንትን ማጂክ ትንሽ ትሞክሪያለሽ ያው ትንሽ እኔ ራሱ ናጂክ ነኝ እኮ በነገሩ አዎ አትሳቅ በቃ ስለዚህ ማጂካችንን ማየት እንችላለን
እዚህ ጋር እነዚህ የምናያቸው ተመልካቾች የተለያዩ ካርታዎች አሉ አይደል? ይታዩሻል ለኔ የተለያዩ ሁሉም እንደ መደበኛ ካርታ የተለያየ ነው እና አሁን ካርታ ተጫዋች ተቀለሽ አንቺ አታውቂም እንግዲህ በህይወቴ ሲሆን እንጃ አንድ ምናምን ይሆናል ግን ምንም አውቀው ነገር የለም። ቁጥሮቹ ምናምን ግን ትለያለሽ። ቁጥሩማ ነባለው ላይ ነው። አሁን ተመልካዮቻችን ካርታው እጄ ላይ እንዳለ እንደዚህ ከላይ ያለውን ካርታ እንደዚህ አነሳና ይሄ ስንት ነው? ይሄ ስንት ነው? ተመልካች ኤ ዳይመንድ አሁን ኤ ዳይመንድን እንደዚህ አድርጌ ከላይ እንደዚህ አስቀመጥኩት። ከላይ ያለው ምንድን ነው? እጅሽን ስጪኝ። ናይስ እንደዚህ እስኪ አስቀምጪ ሸፍኝ። አሁን ይሄ በደንብ ነኝ። ኤ ዳይመንድ እጅሽ ላይ ተቀምጧል አይደለ? ላይክ አሁን እንዲህ ብዬ እንዲህ ስለው ይጠፋል። ምን ይሆናል? በቃ ባዶ ነው ካርታው እስኪ ኡፍ በይው በስመ አብ ወወልድ ወመንፈስ ቅዱስ በቃ ገልብጭና ኪዳነ ምህረት እናቴ ሰዓሊ ለነ ቅድስት ባዶ ነበር። መጀመሪያ ነበር አንድ ያረጋግጥልኝ። ኖ አንድ ያረጋግጥልኝ። አይ ማጂክ አይረጋግጥም፣ አይብራራም። በቃ ላይክ አብራራልኝ አይደለም እንዴት ሆነ ሳይሆን ሰጠውሽኝ። ኤ ዳይመንድ ያው ኤ ዳይመንድ ዝግ ያለች እሺ፣ ጄ ዳይመንድ ነው ያለው። ልክ 6 ልብ ይደገም። ኦኬ እንን እናውጣው። ያሁንም በደንብ ልይ በቃ ጽሁፍ መኖሩን በደንብ ላረጋግጥ። እሺ ምን መሰለሽ የምናደርገው አሁን ማለት ነው እዚህ ጋር የተለያዩ ካርታ አሉ አይደል? የተለያዩ ካርታዎች አሉ። ኦኬ አንቺ ደስ ያለሽ ቦታ ላይ እንዲሳረግ አቁም ትኛለሽ። እሺ አቁም። ናይስ። እዚህ ጋር ላቁም። እርግጠኛ ነሽ? እዚህ ጋር ላቁም። ናይስ። ኦኬ ይሄን ካርታ ያዩ። እሺ አሳዩ ለካሜራ አሳይሽው። አሳያችሁ። አይታ አላሳያችሁ። እሱ እንደ ያ አያችሁ ይታያችኋል። ታየ። ኦኬ እኔ አላየሁም። እንግዲህ አይታችኋል ፋሚሊ። ይሄን ካርታ እንግዲህ ክተሽ ውስጥ እዚህ ውስጥ መሀል ላይ ነው ከላይ ደብቂውና ደበላልቂ። ኦኬ ናይስ ናይስ። ኦኬ ካርታውን ከዚህ ውስጥ ላውጣው ወይስ ጭንቅላትሽ ላይ ላንብበው? በኪዳነ ምህረት ከጭንቅላሽ ማይንድሽ ላንብበው። ናይስ። እሺ እንደዚህ ያየውሽ ማለት ነው። መጀመሪያ ቼክ ላድርገው እስኪ ውስጥ ኦኬ እዚህ ውስጥ አጣሁት። አይምሮሽ ላይ እኮ የማየው ቁጥር ነበር። ቁጥር ነው ብቻ አይደለ? ካርታው ቁጥር ነው። ከዛ ኦኬ ጋይስ ይሄ እንዲህ ከላይ ሳነሳው ይሄ የእሷ ካርታ አይደለም አይደል? ይሄ አንቺ አይደለም አይደል? እርግጠኛ ነሽ? አይታችኋል። ይሄ የእሷ አይደለም። ኦኬ ሰው እቺ ብንድራት 2 ልብ ናት። ኦኬ ናይስ። አሁን 2 ልብን እዚህ ጋር አስቀመጥናት። አሁን አይምሮሽን እስኪ ላምበው 1 2 3 ጭንቅላት ላይ በደንብ ሳይው ጉልት ብሎ የሚታየኝ 2 ቁጥር ነው ራሱ። ከዛ ጦር ነው፣ ከዛ ጥቁር ነው አይደል? ይሄን 2 ልብ ወደ አንቺ ብለውጥስ ወደ አንቺ ማለት ያንቺ ካርታ አሁን የተናገርኩት 2 ጦር ነው አይደል? ያንቺ ካርታ ይሄ 2 ልብ ነው። 2 ልብን እንዲሳርግ ስለው ይለወጣል። 2 ጦር ይሆናል። ያው እንግዲህ ምን ይደረጋል? በስመ አብ እንላለን እንጂ ሌላ የምትናፈቅ ነች እና እኔ እናፈቅሻለሁ። ተረጋጊ ጠፋሽብን። አራዘው ተኛው እኮ እንቅልፌን። አይ ብዙ እኮ ማመስገን ያለብንን ሰዎች እያገኘን ነበር። ኦኬ ሶሪ። ያ ደስ የሚል ከእሱ ጋርም ቆንጆ ቁም ነገር እያወራን ነበረ። ግን አንቺ ስትጠፊ እያልኩት ነበር፣ አምጣት ቶሎ ጭራ ላይ እያልኩት ነበረ እኮ። እኔ ነኝ እኮ መጀመሪያ እነዚህ እንዲነጣ ያደረኩት።
ግን ውለታሽን አትረሺም። 10 ነው የምታወሪው ቃቂ። እና ሰው እርሳት የለበትም እንዴ? ሰው የረሳ ጊዜ ነው እኮ የሚጠፋው። እሺ ቆንጆ ቆይታ ነበረን። መጨረሻ ላይ ግን ቆይ አንቺን ልጠይቅሽ፣ ኢትዮጵያ ውስጥ ማየት የምትፈልጋቸው ቦታዎች ንገሪኝ። ምን አልሽኝ? ኢትዮጵያ ውስጥ ማየት የምትፈልጊያቸው ማለት ያው ዲያስፖራ አይደለሽ? ለሀገራችን እንግዳ ነሽ። ስለዚህ ብታያቸው ደስ የሚልሽ ቦታ ብታገኝ ደስ የሚልሽ ወይ ፌመስ ሰው ካለ ምናምን እሱ ንገሪኝ። ኦኬ ከፌመስ ሰዎች በጣም ነው የሚመቸኝ አዶናይ። ተይ እንጂ በጣም ነው የምወደው። እንዴት አደነቅሽው? እዛ ካናዳ ያላችሁ ትተዋወቁ ነበር? እሱም እዛ ነበረ ብዬ ነው እየወረርኩኝ አንድ ጊዜ አይቻለሁ። ያኔ መንገድ ላይ ሆነው እንዲህ ይላል እንደ እድ ይሄ ልጅ ጨለለ እያልኩ ነበር። ግን እናቴ ትነት ድፍረት በጣም ደስ ይለኛል። በጣም ነው የምትወደው። እንደሱ ነው እንለው። አትፍራ፣ መንገድ ላይ ውጣ። እሱ እንኳን በጣም ጎበዝ ሆኖ ራስን ትልቅ ቦታ አድርሳል። ስለዚህ እንደርሳለን ይላል። አንቺ ስክሮል ታደርጊያለሽ እንዴ? በጣም ታያለሽ እንዴ? ቲክቶክ ታብታብ አደርጋለሁ። ታብታብ ታደርጊያለሽ? ላይቭ ናም ትገቢያለሽ? ታታ እንዴ በጣም ፎሎ አድርገሽኛል? እኔማ አድርጌሻለሁ። በቃ አንቺ ጭስ ያራል አይደል? አንቺ ግን ሁሉሽ ከማጋ ነው አማርኞችሽ? ያ አማርኛ ፊልም ስለምታይ ያ ብዙ ጊዜ ያራዳ ልጅ አምንት ያለሽ የደሃው ልጅ ለናንና አማርኛ ፊልሞች ብዙ ጊዜ ረሳቻቸው እና እንደዚህ አይነት ቋንቋዎች አሉ። ያ እሺ መጨረሻ ላይ ካንቺ ልጀምር። ማመስገን የምትፈልጊው ሰው ካለ ከዛ ወደ ካለ እሄዳለሁ። ኦኬ እኔ እናመሰግነው። እሺ ሲሪየስ እኔ እናመሰግነው ለካሌብ እኔን የሰጠኝን ጆ በጣም ፈረንጆ ልጅ በጣም ደስ ይለኛል። ምክንያቱም ለዚህ ልጅ አንድ የህይወት ምዕራፍ ለውጥ እንዲሆን ረድቶታል። እሱ በጣም ይመሰግናል። ሌላውን እሱ ያነስ። በዚህ አጋጣሚ ካሌብ ሲያገባ እጮኛ አለችው የራሱ ህይወት ሲኖረው ምናምን አንቺን ችላ ቢልሽስ? አንቺን በቃ ከሱ ውጪ ከሌ ቢዘኝ የምትሰው? አዎ ስልሽ ነጋውን የራሱ ህይወት ይኖረዋል። ያው ከሌ ውጪ ሊኖር አይችልም። ኦኬ እኔ እኮ አላስቸግረውም አይደል? አይ አታስቸግሪኝ። ሁሌ ነው እኔ አለሷ አይቻልም እኮ እኔ ጌታ ምግብ ምናምን የሚያስፈልግሽ ነገር እሱ ነው የሚያሟላልሽ? ምግብ በልቼ አላውቅም። ተይ እንጂ አሳሬን ነው እኔ አይደለም። ተይ አንቺ ግን ተይ እንደዚህ እውነቴን አይደል? አይ አይደለም። ሚዲያ ላይ እንደዚህ እውነት ሚዲያ ላይ ቃቂ ውሸት አታውቅም። ያ አብልቻት አላውቅም ስለማትበላ ማለት። እሺ ስለዚህ ካሌብ ባይዝሽ ሌላ ሰው የምትዩ ሰው ሌላ ሁለተኛ ሰው የለሽም? እንደሱ እንችለኝ የለም። ጸባይሽ ከባድ ነው እንዴ? አይ አሰራሪ ይከብዳል እንጂ ጸባይ እንኳን ቆንጆ ነኝ። እሱ ጋር ሰው ነው ኑጤፍ ነው ስለምትወጁ እሱ ነፃነት ስለሚሰጥሽ እኮ ነው አይደል? ስለዚህ ከዚህ በኋላ በጣም ብዙ ትላልቅ መድረኮች ይጠብቁሻል። ብዙ ዓለሞች ብዙ ቱሮች ይኖራሉ። በየዓለሙ ትዞሪያለሽ። አሜን። ተዘጋጅተሻል? አሜን። ተዘጋጅተሻል? ተዘጋጅተናል አይደል? አዎ ብዙ ዝግጅቶች እያደረግን ነው፣ እያየን ነው። ራሳችንን ደግሞ ማደግ የምናቆመው ስንሞት ብቻ ነው። ስለዚህ ሁሌ ሰው እስካለ ድረስ ይማራል፣ ራሱን ያሻሽላል። ራሴን ለማሻሻል ደግሞ በጣም ብዙ እያየው ነው። ኮፒ እያደረኩ ነው የምቀጥለው። ኮፒ ደግሞ ያሳድጋል በቀላሉ። ስለዚህ እኛ ሀገር ስለሌለ በእኛ ሀገር ስታንዳርድ በሚሆንበት ሌቭል እንዲሆን ትሬኒንግ እያደረግን ነው። ያ በጣም አሪፍ። በዚህ አጋጣሚ ሳላነሳ ማላልፈው ሶሻል ሚዲያው ላይ ያለውን አቀባበል ንገረኝ። እንዴት ነው? ገና እንደመጣ ቃቂን ይዛ ስትመጣ ሰዎች ወደዷት፣ ተቀበሏት? ግራ ገባቸው? እስካሁን ግራ እየገባቸው ያሉ እስከዚህ ኢንተርቪው ድረስም እና እንዴት ነው ብቻ ያለው አቀባበል ሶሻል ሚዲያ ላይ?
ሶሻል ሚዲያ ላይ ጥሩ ነው። መጀመሪያ ላይ ይዛ ስመጣ ግን ላይክ ያን ያህል አልነበረውም ኢንጌጅመንት። ከዚህ አሻንጉሊት ሲባል ከልጆች ጋር ብቻ ስለሆነ የሚሰፋው የልጅ ብቻ ነው የመሰላቸው ሰው ልጆች ላይ በምሰራቸው ነበር ፖስት ማድረግ የነበረው ምናምን ነገር። አሁን ላይ በጣም ጥሩ ነው። ኦልሞስት ወደ 6 ወር ነው ምናምን ይሆነኛል። ከዚህ ከኒስ 2 ወር አካባቢ 3 ወር አካባቢ ያለው እንትን ወደ አዋቂዎች ስመጣ ምናምን በጣም ሞር ሰውን አቴንሽን መያዝ ይችላል እና በ3 ቀን ከኢቢኤሱ ቀረጻ በኋላ በጣም ቪው ጨመረ። ቪውዎች የጨመሩ ፎሎወሮች የጨመሩ እና በቃ ነገሩን መረዳት ቻሉ። የሆነች ኢቲቪው ቀረጻ በኋላ የሆነች ቀንጨብ አድርጌ ለቀኳት ነበረ ጄፍ እና የኔን አዲስ አበባ ዩኒቨርሲቲ አንድ ያቀረብኩት ስራ ነበርና ከሁለቱ ጋር አንድ ላይ አድርጌ እኔ የምሰራው ስራ ማለት ይሄ ነው ብዬ ፖስት አደረኩኝ። ከዛ በኋላ ሰው ይመረዳት ጀመረ። አንዳንድ ሰው ነው ድንገት ሲገባ ምናምን የማዳም ቅመም ነኝ ምናምን ይባሉ አለ ቲክቶክ ላይ ይገባሉ። አንዳንድ ዩኒክ ስም ያላቸው እነሱ ሲያዩት በቃ ሌላ ታሪክ በኤአይ ፖስት የሚያደርጉ ማለት ነው። እነሱ ሲያዩት በቃ ያስደንቁኛል። ኮሜንታቸው መንፈስ ነው ወጋው ምን አይሉኝ እና ምንም መንፈስ የሌለበት ነገር እንደሆነ የሚረዱ ሰዎች ሲረዱት መልኳን አሁን ደግሞ እንዳትቆጭ እሺ፣ ቆንጆ ነሽ። ኦኬ ግን እንደዚህ አሁን የመረጥካት አሻንጉሊት የሆነ ሰው ምናምን ቢሆን የሆነ አውሬ እያወራ ነው ብለው ምናምን ያስባሉ። ሳቢነት አይኖረውም። ሰው ቢሆን በቃ ሁሌ ለምደናቸዋል። አኒሜሽን ፊልሞች ላይ ብዙ ለምደናል። ወፋውን እቺ ፓሮት ናት። ብዙ ጊዜ ፓሮት ደግሞ ተናጋሪ ናት። ፓሮት ደግሞ ተናጋሪ ናት እና ከዛ አንፃር ትንሽ እንትን ይሄድልኛል። በቀቀንን ስናስባት ምናምን ደግማ ትናገራለች ምናምን ወደዚያ ይወስዳል። ፓሮት አሳይቶኛ ቃሉ ላይ እሱ ነው እያስታወሰችኝ ያላችሁ። ከዚህ ቀደም ሰምቻለሁኝ የምትደግምና በጣም ነበር ደነግጠኝ ነበርና አሁን ደግሞ እንደዚህ ስትመጪ እንዴ አልኩኝ። አሁን እቺ ተግባቢ ሶሻብል ልጆችን ማዋቂዎችን መድረስ የሚችልበት በጣም እንትን ነውና እሱን በቃ የሩቅ አይደለም። በጣም 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 በቃ የሚፈጸሙ ነገር ሲሆን የምናየው ነው እና በጣም አሁን ይሄ አንድ የተለጋ ኳስ አለ አይደል ጎል ለመግባት መሀል ያለችው ፓርት ነው። ስለዚህ አሁን ወደ ጎሉ እየተጠጋው ነውና በጣም ደስ ይላል። እኔ በእርግጥ እንደፈራሁት አይደለም። እኔ እንደተጀመረው በቃ እንዴት ነው ኢንተርቪው ማድረገው ዝም ብዬ እየሳኩኝ ያራሳት እያልኩኝ ነበረ። ግን ቆንጆ ቁም ነገር አንስተናል፣ ተጫውተናልም። ቃቂም እንደወደድሽው ቆይታችንን ነግረሽኛል። በጣም ተመችቶኛል። ከህፃናት ጋር ስትቆይ ወይስ ከትልቅ ሰው ጋር ስትቆይ ነው ሞር በጣም ደስ የሚልሽ? ወይል እንግዲህ ሁሉን ይነችኛል። ግን ያው አዋቂዎች ሲሆኑ ታረጊያቸዋለሽ። እንዴት ልጆች ላይ እንደዚህ ሮስት አታረጊ? ልክ ነሽ። አይ አልሰማሁሽም። አመሰግናለሁ በጣም። እኛም በጣም እናመሰግናለን። ካሌብንም አመሰግናለሁ። አዎ ያ አይደለ እንዴ? yes እንዴ ራስን አነስክም። ቴንክ ዩ ካሌብ ስለደረስክ። ያው እንግዲህ እንኳን ደስ ያለ ለወደፊቱ ነው። እንኳን ደስ ያለ እዚህ ደርሳል። ደግሞ ቀጣይ በጣም ትልቅ ቦታ ትደርሳለህ። ይሄ የሆነ እርምጃ ክፍልና ፊውቸር ደግሞ ስኬታማ ሆነ ብዙዎችን እያስተማርክ ብዙዎችን ከስራ አድርገህ ትላልቅ እንዲሆኑ ትረዳቸዋለህ። እቺ ለማስታወሻ ተቀመጥ። ያ ቴንክ ዩ። ቃቂ መጨረሻ ላይ ወይ እንድታንጎራጉሪልኝ ወይ እንድትገጥሚልኝ እፈልጋለሁ። ኦኬ አንድ ግጥም አለኝ ድሮ ነው እናውቃ ካናዳ እያለሽ እሱ ኢትዮጵያ ስነጣ 4 ዓመት ብዙ ነው። ያ ከጎሽ አስረዳልኝ። ቤላቸው ተናሪ ነኝ እኔ እውቀት ተነጋዴ ዛሬን እናራለሁ ለነገ አሳቢ አስተናሪዎቼ ከልድ ይወድኛል እውቀትን አድልጠው ይንከባከቡኛል ካልድ አለ ስፍራ ጠነቀቃለሁ ካሰብኩት ለመድረስ ወርትቻ ጠናለሁ። ጨረስክ? ቴንክ ዩ። ግን በእናትሽ ካላስቸገርኩሽ አንጎራጉሪልኝ። ቅድም ድምፅሽን የሰምቼው በጣም ነው የወደድኩት። እኔ ከነንጣቴ በፊት ሁሌ በፈክሯ ታውቂያለሽ። እሺ ሁላችሁን እድል ነበራችሁ
አሁን ግን ተራው የኔ ነው። ተቃዋሉትን ሪያሊቲ ኦኬ ተቀብለናል። ዋው ቃቂ ባንል ላይ ደስ ይለኛል። ላንጎራጉር እንጂ ልታንጎራጉሪ ነው እንዴ? በጣም ደስ ይለኛል። ጨረስኩ። ይህን እናት ደስ ትላለች። እጅግ ዋልሽ ታድሏል። እውነቴን ነው። እኔ ደግሞ ቃቂ በቃ ባትሄጂ ባንጨርስም ብለን ስናወራ በቃ እዚሁ ብናመሽ ብናደር ይሰለቻል። እንዲያውቅ ፊት ሰጥሻ እንደ አንተ ሁሌ እዚህ ቁጭ ነው። ቱር ማድረግ እፈልጋለሁ እየሸደድሽ አሁን ልጀምሪ ነው ይልሽ ማለት ነው። ይሄ ጮክ ብለሽ ከምታወሪው በዘለለ እንዲህ የምትንሾካሾኪው ደግሞ ይበለጥ ሸክሻካ ነሽ እያልሽ። ኧረ እኔ እንደዛ አይደለም። እንደዛ ነው አይደለም። እንደዛ ሳይሆን በምታወሪው ለማለት ፈልግ። ኦኬ ሶሪ ይቅርታ። እና ደስ ይላልሽ ነው። በቃ እንግዲህ አላመሽም አላድርም ካልሽ እንግዲህ ያው በቃ በጊዜ ሂጂ። ይነሽልኛል። ፕሮግራም አለኝ። ፕሮግራም አለ? ያ ዛሬ ቀጠሮ አለኝ። እሺ በቃ በጣም ደስ ብሎኛል ስለመጣችሁ ከልብ ነው የማመሰግነው። እንዳልከው በደንብ ትልቅ ደረጃ ደርሰህ ድጋሚ እንገናኛለን። ቃቂ ትመጫለሽ? እነኝን እነጣለሁ። ሀርትቱን እንደግማለን። የራዲዮ ልጅ የኢታ ቲቪ ቤተሰቦቻችን ፎሎ ሊያደርጉሽ ከፈለጉ የቲክቶክ አካውንትሽን ንገራቸው ፎሎ እንዲያደርጉሽ። ኦኬ ቃቂ አናረኛው ቃቂ ኦር ደግሞ KAKI ወላቸው ሰርች ስታደርጉ ካኪ ኒል ስሪ ነው ሊነጣው። ግን እሱን ለፉትና ይሄ ያለ አንድ ከዝንጀሮ ጋር ተቃቅፎ የተነሳ እሱን ፕሮፋይል ስታገኙ ፎሎ አለ። ለምን እሷ ፕሮፋይል ያላረካት? እኔ እንጃ እንጠይቅ። ታይ ነገርሽ የለ ዳዳ ዝንጀሮ ስለሆነ ብዙ አውርተን የለ እንዴ? ኦኬ ተው ችግር የለም። በቃ እሺ ይፈንስ እና ፎሎ ሰብስክራይብ ፎሎ አርግ ፎሎ ቲክቶክ ፎሎ ሪፖስትና እንትን ኮዲ ጊፍት አንሰጠኝ። አረቄ ምን አጣፋው? አይሱ ላይቭ ላይ ነው የሚባለው። ኦኬ ብልጭ ይልብሻል። አምልጣታ ጊፍት አንበሳ ለምደሻል። እዛ አንበሳ ወይ አንበሳ የለም ሰው ሁሉ ቸግሮታል። እኔ ምንሽ ማለት ነው ቃቂ ወይም ካሌብ እስቲ እኩል ማውራት ትችላላችሁ? ይቻላል። አይ ለምን እኔ እናንተ እንደጣጣጥ እንዴ? አይቻልም። ኧረ በእናትሽ እናወራ ኖ ምን ችግር አለ? አይሆንም። እሺ በቃ አታድክኝ። በቃ በሰላም እንለያያ። ትጣሉ በቃ ትገለፈጣለህ ደግሞ። አይ እኔ እንትን ካላችሁ ሜቢ በቃ ኦዲየንሶች ማየት ከፈለጉ ብዬ ነው እንጂ አትቆጭ። በቃ እሺ እንዴ ሁለተኛ እሺ ቃቂ ማንን ሳንዴ ጠይቀን። እሺ ኃይለኝነትም አለብሽ ቃቂ። በቃ እሺ እኔ በጣም ደስ ብሎኛል ስላገኘኋችሁ። የምር በቃ እንዴት ደስ እንዳለኝ እንደሳኩኝ እንዳዝናናሽኝ አልገባሽም። ቴንክ ዩ እና ስንት ነው ነጥካሽ? ኧረ ቃቂ የምሬን ነው። በነፃ እንዴ መዝናናት የት ትወስጂኛለሽ? ኔክስት ደስ ያለሽ ቦታ ድጋሚ ተገናኝተን የሆነ ቦታ መሄዳችን አይቀርም። ፕሮሚስ። ግጪ ምንሽን አፍሽን ሰራው ፈር ምንድን ነው? እኔ ወደድኩሽ አላለሽኝ? ጥሩ ወደ ሰዎች ምን አስፈራሻል? ምን ምንድን ነው? እኔ ወደድኩሽ አላለሽኝ? ልሳንሽ
እንዳትበይ። ነይ እሱን ካሌብ እንደምስሚው ማለት ነው። ፀጉርሽን አስቀጣይ። አይ ኖርማል ጉንጭሽን ስጫት። የኔ ዞና ሄር ፀጉሬ ነው ባይዘዌ። ያስታው እንዴ ምንም አላየሽማ እስካሁን ሜካፕ ምናምን አልተቀባውም። አንቺ ቆንጆ ነሽ። ኪዳነ ምህረት አይዞሽ ነይ ችግር የለውም። እሺ አላበኝ ፈር እሺ ያው በቃ ጥላሽ አራንጠል ኔል ሳምሽ በቃ እካጭን ወይ ካንተ ታድለህ አንተ። ዱርዬ ነሽ ደግሞ። ቴንክ ዩ ሶ ማች በጣም ነው እውነት እንደዚህ በቃ። ከዚህ በፊት ግን ኤክስፒሪየንስ ነበራችሁ እንደዚህ ላይክ የሆነ ኮሜዲ ነገሮች ነው? ኦፍ ኮርስ አዎ፣ የሚያስቁ ነገሮች አሉ፣ ግን ከሰው ጋር ነው። ከሰው ጋር ብዙ አጋጥሞኛል። ዛሬው ለየት ያለ እንኳን ለኔ ለይታ ቤተሰቦቼ። እስቲ አስተያየታችሁን፣ ቆይታችን እንዴት ነበር? ያዝናናል? ቁም ነገር ነው? ቃቂን እንዴት አያችኋት? ወደዳችኋት ወይ? ድጋሚ እንገናኝ የሚለውን ኮሜንት ላይ አስቀምጡልን። እስካሁን አብሬያችሁ የነበርኩት ፕሮግራሙን አዘጋጅቼ ያቀረብኩላችሁ እኔ ራሄል ኃይሉ ነኝ። በሌላ እንግዳ እስክንገናኝ ድረስ ቸር ቆዩ። አስደሳች ዜና ለቤት ፈላጊዎች በሙሉ በገበያ ማዕከሏ መገናኛ ለመኖርም ቢሉ ለኢንቨስትመንት እጅግ ተመራጭ ቤትና ሱቅ ከ300,000 ብር ቅድመ ክፍያ ጀምሮ እየሸጥን ነው።